ወደ ሊቀ ጵጵስና ሹመት ሲመጡ ከአባነት ወደ አቡነነት ሲሸጋገሩ መንፈስ ቅዱስ እጁን ከፍ አድርገው የመረጣቸው ብፁዕ አባት ናቸው። አካለ ምጥን ሰማይ ጠቀስ ልብ ምሉአ ሞገስ ብፁዕ አቡነ አብርሃም። ቤተክርስቲያን በባህሪዋ ንጽሕት ናት። ቤተክርስቲያን በባህሪዋ ቅድስት ናት። የመሰረታት ቅዱስ ስለሆነ የመሰረታት ንጹህ ስለሆነ እንከን ስለሌለበት ቤተክርስቲያን በጠባይዋ ይህ ጉድለት አለባት የምትባል አይደለችም። እንከን የለሽ ናት። አሁን ቤተክርስቲያን ትልቁ ፈተናዋ ወዳጆቼ፣ ልጆቼ፣ አለይታዎቼ በምትላቸው ወገኖች ነው እየተፈተነች ያለችው። ብቻ እንደው አባ አብርሃም የሚባል እዚህ ግቢ ስራ አስኪያጅ እንዳይሆን የሚለው በጣም ይወራ ስለነበረ ከዛ በኋላ ሰኞ ማታ ወደ መንበረ ፓትርያርክ ጠቅላይ ስራ አስኪያጅነት መጡ። አመጣጦ በጣም ደስ ይል ነበረ፣ የተለየም ነበረ። አሁን የጠቅላይ ስራ አስኪያጅነት ማዕረጉ የሚፈራ ጠቅላይ ስራ አስኪያጁም ምን አሉ የሚባል ሆኗል። አመጣጡን ቢነግሩኝ ደግሞ ደስ ይለኛል። እኔን ሀር ለብቻ እየተኮነሰነስኩ የሚያይ ሰው በአቋራጭ ቤተክርስቲያኒቷን ፈትኖ እዚህ ውስጥ ገብቶ እንደፈለገ ለመኖር የማይቆፍረው ነገር የለም። ፈተናዋ በሁለት የተከፈለ ነው እንደተባለው ከውስጥና ከውጭ። ሁልጊዜም ፈተና ካለ ከውስጥም ከውጭም ሊኖር ግድ ነው። ይሄ ደግሞ የውጭ ዝም ብሎ ዘውሎ አይገባም። እሳት ሆኖ ይፈትናታል። መዶሻ ሆኖ ድንጋዩን እንደሚያፈራርሰው እሷን ከናቷ ላይ ሆኖ ለማፈራረስ ይታገላል። ሰይፍ ሆኖ ቆራርጬ ልጣልሽ ይላታል። የሚታየው ጥቅሙ ነው። ስለዚህ የውስጥና የውጭ እየተናበቡ ነው ከዚህ ቀደም የፈተኗት። አሁንም እንደዚያ ነው። የመጀመሪያው የውስጡ ነው። ለዚህ ነው አሁን ሲኖዶስም እኮ የውስጣችንን ፈተና በየትም ብለን ካልዘጋ ነው ለውጩ አሳልፎ ይሰጠናል። ራሱ የውስጣችንንም ይለያየናል፣ ይከፋፍለናል። ከብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊው እርሶም የጠቅላይ መንበረ ፓትርያርክ ጠቅላይ ስራ አስኪያጅ ሆነው ሲመረጡ በጸሎተ ማርያም ተደግሞ ዝቅ ብላችሁ ነበር የተቀበላችሁት ኃላፊነቱንም ሹመቱንም እና እንደው እሰይ ስለት የሰመረ የሚመስል ነበር ሲባል ስለሰማው ነው እንዲያብራሩልኝ ነው። ጥሩ ነው በእውነት ከሆነም ሲመት ፍቅር ላላቸው ምኞቱ ላላቸው እሰይ ስለት የሰመረ እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ሼር እና ሰብስክራይብ ማድረግ ማስደረጉ ከናንተ ይጠበቃል። ከአንድ ዓመት በፊት ኢትዮጵያ በሰው ሰራሽ ቀውስ ስትታመስ፣ ኢትዮጵያ በተፈጥሮ ንጹህታ ስትታወክ ከሰማዩ ንጉስ መፍትሄ ከሰማዩ ንጉስ ምህረት ከምድራዊውም መፍትሄ ይመጣ ዘንድ በይድረስ ለንጉስ በይግባኝ ለክርስቶስ መልእክታቸው እናቃቸዋለን። የመንበረ ጵጵስናቸው መገኛ ከተማ የውብ ዳሯ ባህር ዳር ከስማቸው ቀጥላ ስለምትነሳ ለከተማዋ ሌላ ድምቀት ነበሩ፣ አሁንም ናቸው። ደግሞ ከአንድ ዓመት ወዲህ ወደ መሃል ሀገር መጥተው የመንበረ ፓትርያርክ ጠቅላይ ስራ አስኪያጅ ሆነው የመሃል ሐሳብ ይዘው በኑ እንምጣ መልእክታቸው እናቃቸዋለን። በእርግጥ መቼ የኛን ሐሳብ ይሰማሉ የሚሉ ሰዎችን ቅሬታ አልፌው አይደለም። ወደ ሊቀ ጵጵስና ሹመት ሲመጡ ከአባነት ወደ አቡነነት ሲሸጋገሩ
መንፈስ ቅዱስ እጁን ከፍ አድርገው የመረጣቸው ብፁዕ አባት ናቸው። አካለ ምጥን ሰማይ ጠቀስ ልብ ምሉአ ሞገስ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ስራ አስኪያጅ የባህር ዳር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባልነቱ ተጠብቆ ከዚህ ቀጥሎ ብፁዕነቱ እያልኩ የምጠራቸውና እኔ ከእናንተ ጋር ነን እናንተም እኛን ምሰሉን። ብፁዕነቱ በጣም በጣም አመሰግናለሁ ልል ነበረ። ያው ግብሩም የብፁዓን ስሙም የቅዱሳን ከሆነ ሰው ጋር ፊት ሆኖ አይመሰገንም፣ ባይሆን ደስታን ነው መግለጽ የሚቻለው ሲባል እሰማለሁ እና እድሉን ስለሰጡኝ በእርስዎ ደረጃ ካለ ሰው ፊት ስለቆምኩ በጣም በጣም አመሰግናለሁ። ብፁዕነቶ ቡራኬው ይድረሰኝ። እግዚአብሔር ይክብርልኝ። ያገኘሁት ቤተ ክርስቲያን በብዙ ፈተና በተወጠረችበት ወቅት ነው። ደግሞ የዚችን የቤተ ክርስቲያን ፈተና ለመፍትሄዎችም ደግሞ ደጋግሞ በመምጣት ምእመናንን አይዟችሁ በማለት በቤተ ክርስቲያን አመራር ደረጃ ካሉ ከፍተኛ አባቶች አንዱ ዋናው ሆነው የመንበረ ፓትርያርክ ጠቅላይ ስራ አስኪያጅ ሆነው ነው ያገኘሁት። ደግሞ በዚህ ነው ሰሞኑን በተለየ ደግሞ የምናውቀውት የቤተ ክርስቲያን ፈተና በዚህ ወቅት የበዛው ለምንድን ነው? የውስጥ ገፊ የውጭ ምክንያቱስ ምንድን ነው? የቤተ ክርስቲያን ከሚለው ሊጀምር ብፁዕነቶ። እሺ እሺ እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ ልዑል እግዚአብሔር ቅዱስ ፈቃዱ ሆኖ ዕለቱን ሰዓቱን ባርኮ በዚህ ሰዓት እንድንወያይ ስለፈቀደልን ክብርና ምስጋና ለእርሱ ይሁን። በመግቢያው ስለ እኔ ትንሽ ገነን ያለ ነገር ቢሆንም እግዚአብሔር ይስጥልኝ እያልኩኝ የምችለውን ስጠኝ እላለሁኝ። እስከ መጨረሻው የሚያደርግልኝ ብዬ እንትን እላለሁ። ወደ ጥያቄው ቀጥታ ከመግባቴ በፊት በእግዚአብሔር ቃል መነሳት ደስ ይለኛል እና የተወሰኑ ደቂቃዎችን በእግዚአብሔር ቃል እንድገባ ፈቃድ እጠይቃለሁ። ከጥያቄ ውጭ እንዳይመስል። ኢታይትት ቃለ ጽድቅ እምአፉየ ለግሙራ እስመ ተወከልኩ በኩነኔከ በፍርድህም ታምኛለሁና የእውነትን ቃል ካፌ ፈጽመህ አታርቅ። መዝሙረ ዳዊት መዝሙር 118 ቁጥር 43 ላይ እደግመዋለሁ። ኢታይትት ቃለ ጽድቅ እምአፉየ ለግሙራ እስመ ተወከልኩ በኩነኔከ በፍርድህም ታምኛለሁና የእውነትን ቃል ካፌ ፈጽመህ አታርቅ። መሪያችንም ሰሪያችንም መነሻችንም መድረሻችንም እውነት መሆን ስላለበት በአንደበታችን ብቻ እንደፈለገ የምንናገረው ቃል ሳይኖር እውነትን ብቻ እንድንናገር በአንደበታችን የፈለግነውን ያምርልናል፣ ይሰማልናል የሚለውን ሳይሆን ይሻክርም፣ ይጎራብጥም፣ ይመችም አይመችም እውነትን እንድንነጋገር እግዚአብሔር ይርዳን እላለሁ። ቅዱስ ዳዊት ምርጫው ይሄ ነው። ከአንደበቴ የእውነትን ቃል አታርቅ። ዛሬ ብዙ አንደበቶች ከእውነት ርቀዋል፣ ከእውነት ተለይተዋል። ብቻ ይህንን ብንል ይሰማልናል፣ ይህንን ብንል ተወዳጅነት እናገኛለን፣ ይህንን ብንል ተሰሚነት እናገኛለን፣ ይህንን ብንል ተመልካች እናገኛለን የሚል አቅራቢውም ተናጋሪውም የመጠላለፍ እና ለምንም የማይጠቅም ለሀገር የማይጠቅም ለወገን የማይጠቅም ለሃይማኖት የማይጠቅም ብዙ ወሬ የበዛበት ዘመን ስለሆነ አንደበቴን እግዚአብሔር እንዲያዝዝበት እውነትን ብቻ እንድናገር ስለ እውነትም ተላላኪነቴን በቸርነቱ በሰዎች ዘንድ አስተማሪ የሆነ ተልእኮ እንዲኖረኝ ቅዱስ ፈቃዱ ይሁንልኝ ብዬ በዚህ ቃል ወደ ጥያቄ እገባለሁ። የቤተ ክርስቲያን ፈተና ከውስጥም ከውጭም ግፊቱ ለምን በዛ ነው? እንግዲህ ቤተ ክርስቲያንና ፈተና ተለያይተው አያውቁም። በመጀመሪያ ከተመሰረተችበት ጊዜ ጀምሮ ቤተ ክርስቲያንና ፈተና
ተለያይተው አያውቁም። ምክንያቱም ከፈተና ብዙ ክብር ስላለ፣ ከፈተና ብዙ ውጤት ስላለ፣ የማይፈተን ያልተፈተነ ነገር የትም ሊደርስ አይችልም። ወርቅንም ወርቅ ነው የምንለው፣ የከበሩ ጌጣጌጦች ውድ ነገር የምንላቸው ሁሉ ከአፈርነት፣ ከጭቃነት፣ ከድንጋይነት ተፈትነው ነው ወደ ወርቅነትም ሆነ ወደ አልማዝነት፣ ወደ ዕንቁነት የሚለወጡት። ምክንያቱም ፈተና ካለ በእሳት ነው። ለዚያውም ቤተ ክርስቲያንም ከወርቅ በላይ ወርቅ ስለሆነች፣ ከዕንቁ ከአልማዝም በላይ ዕንቁ አልማዝ ስለሆነች፣ በንጹሕ ደሙ መድኃኒታችን ኢየሱስ ክርስቶስ የመሰረታት ስለሆነች፣ ሲመሰረታትም ደግሞ በኃይል በጉልበት በስልጣን ሁሉን ነገር በማንበርከክ በሰው ሰውኛ አስተሳሰብ በዓለም ውስጥ እንደነበሩት ወደፊትም እንደሚነሱት ነገስታት ሳይሆን በፍቅር ላይ ሁሉ ነገር እያለው እንደሌለው፣ በቃልም በመናገርም ባለመናገርም ሁሉን ነገር እንዳልነበረ ማድረግ ሲችል እንደማይችል ብዙ ጽዋዕተ መከራ ተቀብሎ የመሰረታት ቤተ ክርስቲያን ነች። የሾመላትም አልጫውን ዓለም እንዲያጣፍጡ በዚህ ዓለም ያሰማራቸውም ቅዱሳን ሐዋርያት ከአምላካቸውና ከአምላካችን ከጌታቸውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በተማሩት መሰረት እየተፈተኑ ነው ቤተ ክርስቲያንን ያስፋፏት፣ ያለሟት፣ ያሳደጓት፣ በዓለም ውስጥ ትልቅ ቦታ እንዲኖሯት ያደረጉት አልጋ በአልጋ እየሄዱ አይደለም። ይህንን መጀመሪያ መለየት ያስፈልጋታል። ለዚህ ነው ከመጀመሪያው ምዕተ ዓመት ጀምሮ እስካሁኑ ድረስ አንድ ወቅት ፈተናው ከፍ ሊል ይችላል። ሌላ ወቅት ደግሞ ጤናማ የሚመስልበት ጊዜ ይኖራል። ይህ ቤተ ክርስቲያን ታሪክ የምንማረው የሚያስተምረን ነው ታሪካችን። ስለዚህ በዚያ ሁሉ ግን ትልቁ ቁም ነገር ፈተና ለምን ተፈተነች ሳይሆን እንደ አባቶቻችን ፈተናውን ለማለፍ ጽናቱ አለን ወይ? ብርታቱ አለን ወይ? ጉልበቱ አለን ወይ? ኃይለ መንፈስ ቅዱስ በእያንዳንዳችን ሕይወት አድሮ እንዲሰራ ፈቃደኞች ነን ወይ? እሱ ይሰራል፣ የማይሰራበት ጊዜ ስለሌለ። ትናንት በአባቶቻችን አድሮ ይሰራ፣ ዛሬም ይሰራል። ባደሪያ ግን ይፈልጋል፣ ሰሪ ግን ይፈልጋል፣ አቤት ባይ ግን ይፈልጋል። ስለዚህ ቤተ ክርስቲያን ከፈተና ተለይታ አታውቅም። ስትፈተን ኑራለች። ፈተናውን እያለፈች ከዘመናችን ደርሳለች። ፈተናዋ በሁለት የተከፈለ ነው እንደተባለው፣ ከውስጥና ከውጭ። ሁልጊዜም ፈተና ካለ ከውስጥም ከውጭም ሊኖር ግድ ነው። ይሄ ደግሞ የውጭ ዝም ብሎ ዘው ብሎ አይገባም። መጀመሪያ የውስጥ ፈታኝ መኖር አለበት። የውስጥ ፈታኝ ማደግ አለበት። የውስጥ ፈታኝ በውስጧ በደንብ አድርጎ ሊፈትናት እስከሚችል አቅሙ ድረስ ተመሳስሎ መኖር መቻል አለበት። ያንን ፈታኝ የያዘ ደግሞ ከውጭ ሆኖ ፈተናውን ያቀርባል። ስለዚህ የውስጥና የውጭ እየተናበቡ ነው ከዚህ ቀደም የፈተኗት። አሁንም እንደዚያ ነው። ራሷ ቤተ ክርስቲያኒቱም ፈተና ስለሆነች ዝም ብሎ ፈተና ብቻ አይደለም የሚመጣባት፣ እሷም ፈታኝ ናት። ይህንን ነው ማወቅ አለብን ብዬ እኔ የማምነው። ምክንያቱም ለዓለም አትመችም፣ ከዓለም ጠባይ ጋር አብራ አትሄድም፣ ትፈትናለች። እንደ ልቤ ልኑር ለሚል ሰው ጾም ለምኔ፣ ጸሎት ለምኔ፣ ቆሞ ማደር ለምኔ፣ ይህ ሁሉ በቃ ጣጣ የበዛበት ነገር ለምኔ፣ በልቼ ጠጥቼ ደስ ብሎኝ እግዚአብሔርን ማመስገን ባለብኝ ሰዓት አመስግኜ መኖር አለብኝ ለሚለው ፈታኝ ናት። ቆመህ እደር ትላለች፣ ጸልይ ትላለች፣ ጾም ትላለች፣ ስገድ ትላለች፣ መጹት ትላለች። ራስህን ብቻ አትውደድ፣ እንደ ራስህ ሌላውን ውደድ ትላለች። ይሄ የማይመቸው ዓለም ለሱ ፈተና ነች። ይልቁንም አሁን በዓለም ዙሪያ በዓለሙ አሁን ከሚሰራው አንጻር፣ ምክንያቱም ተፈጥሮን ረስቶ ከተፈጥሮ ውጭ ሰው ክቡር ሲሆን ክቡርነቱን ረስቶ እንስሳትን መሰለ ተብሎ በቅዱስ መጽሐፍ እንደተነገረ ሁሉ በእንስሳዊ ጠባይ የሚሄደው ትውልድ በዝቷል። ከተፈጥሮ ውጭ የሰዶማዊው ጠባይ የሌላውም ጠባይ ይህንን ትፈትናለች ቤተ ክርስቲያኒቷ። ነውሩን ታሳየዋለች፣ ማንነቱን ታሳየዋለች፣ በማንነቱ ትነቅፈዋለች፣ በማንነቱ ትዛለፈዋለች፣ ትገስጸዋለች። ስለዚህ ትፈትነዋለች፣ ይፈትናታል። እየተፈታተኑ መኖር ማለት ነው። ፈተናው ከውስጥም
ከውጭም። የትኛውስ ይበልጣል ብፁዕነቶ? ፈተና ለአንድ ሰው ለአንድ ተቋም አደጋ ነው ይጥለው ነው ቦረቦረው የሚባለው የውስጡ ነው ወይስ የውጩ ነው? ለእኔ የውስጡ ፈተና ነው ከባዱ። ውስጥ ላይ ፈተናው ቀላል ከሆነ የውጭ በጣም ቀላል ነው። ምንም ይሁን የተፈለገው ነገር ይደገስ፣ የውስጡ ፈተና ግን አንደኛ ተመሳስሎ ነው። የቢጽ ሐሳውያን የምንላቸው አለ አይደል? የቢጽ ሐሳውያንን ታሪክ ማምጣት ይቻላል። የጸራውያን የምንላቸውን ማምጣት እንችላለን። ፈሪሳውያኑን፣ ሰዱቃውያኑን፣ እነዚህን የመሳሰሉት ቤተክርስቲያን የምትፈተነው ከዘመነ ብሉይ እስከ ዘመነ ሐዲስ የውስጥ ፈተናዋ ነው ከባዱ። ያ የውስጡ ፈተና ነው የውጩን በር ከፍቶ አንኳኩቶ ናግባ፣ እኔ ከዚህ አለው መንገዱን አሳይሃለሁ፣ ጥርጊያውን አሳይሃለሁ። ጀማሪውም የውስጡ ነው፣ መንገድ ጠራጊውም የውስጡ ነው፣ አመላካቹም የውስጡ ነው። የውጩ እንደውም አክብሮ ፈርቶ ነው የሚኖር። ከዚያ ግን መግቢያ ሲያገኝ እንዲህም አለ እንዴ ወደሚለው ይለወጥና ኃይሉን ጉልበቱን ሊያሳይ ይችላል። ስለዚህ የውስጥ ፈተና ነው የሚበልጠው። ቤተ ክርስቲያን ከጥንትም ጀምሮ ከውስጥ ነው ፈተናዋ ትልቁ። ለምሳሌ እንበል ክርስቶስን አሳልፎ ለመስጠት የመጀመሪያው ዋናውና አሳልፎ ለመስጠት የወሰነው ራሱን በገንዘብ የሸጠው ይሁዳ እኮ ነው። ሌላው ጀሌው በኋላ ነው የመጣ። ባለዱላው፣ ባለሰይፉ፣ ባለጎመዱ የመጣው በኋላ ነው። ምክንያቱም መንገድ አመልካች አይተው መንገድ ማመልከት ብቻ አይደለም እንዳይሳሳቱ ይሄ ነው ብሎ የሚጠቁምም ያውን በስዕል በወዳጅነት። ስለዚህ ሁልጊዜም የውስጥን ነው መፍራትም መታገልም አንድ ለማድረግም መጣርም ችግሩን ለመፍታትም መጣርም የውስጡን ነው። ለዚህ ነው አሁን እንደ ምሳሌ አሁኑን ሲኖዶሳችንን ማንሳት እንችላለን። የውስጥ ፈተና ነው የመጣበት። ከዚያ በኋላ ነው የውጭ እኮ የገባው። በገላጋይነትም ለምንም እንዲህ ይሁን እንዲያይሁን የውጭ ኋላ ነው የገባው። የመጀመሪያው የውስጡ ነው። ለዚህ ነው አሁን ሲኖዶስም እኮ የውስጣችንን ፈተና በየትም ብለን ካልዘጋ ነው ለውጩ አሳልፎ ይሰጠናል። ራሱ የውስጣችንንም ይለያየናል፣ ይከፋፍለናል። ከመከፋፈል ወዳልሆነ ደረጃ ከመድረስ ከቀዳዳ ምንድነው የሚባለው ይሻላል ጨምዳዳ ይባላል አይደል? ንጹህ ቢሆን ጥሩ ነበር፣ ባይጨማደር ጥሩ ነበር። በደንብ ተተኩሶ ምን ተብሎ ግን ዝም ብሎ ተቀዳዶ ተበጣጥሶ ሌላ ነገር ከሚሆን ያንኑ እንደው ተደራርቶም ቢሆን ተጨመዳዶም ቢሆን ቢለብሱት የተሻለ ነው። ስለዚህ እንደምንም ብለን አስተካክለን አንድ መሆን አለብን እያለ ሲኖዶሱ የሚታገለው የውስጡን ፈተና ለማስተካከል ነው። የውስጡን ፈተና ለማለፍ ነው። የውስጡን ፈተና ካለፍ ነው የውጩ በጣም ተራና ቀላል ነው። አንደኛ መግቢያ የለው፣ ዙሪያውን የታጠረ ግቢ፣ ለዚያውም ደግሞ የግቢው አጥሩ ምናምኑ ብቻ ሳይሆን በኤሌክትሪክ ዙሪያውን ቢታጠር በዚያ ዘሎ የሚገባ የለም አይደለም። የሚገባ ቤት ነው በበሩ ብቻ። በበሩ ለመግባት ደግሞ በረኛው መፍቀድና መክፈት መቻል አለበት። ስለዚህ ትልቁ የቤተ ክርስቲያን ፈተና ከጥንት ጀምሮ እስካሁን ድረስ ተለይቷትም የማያውቅ በየዘመናቱ አንዳንዶቹ የራሳቸውን ሆነው ወጥተው ይሄዳሉ። አሁን ስንት እምነቶች አሉን? በብዙ ሺህ የሚቆጠሩ እምነቶች አሉን። እየወጣ ሲሄድ ነው። አንዳንዱ እዚያው ቁጭ ይልና እየበረዘ እየበከለ እያዳከመ እየነጣጠለ በደካማ ጎን እየገባ አንድነትን እያጠፋ ይሄዳል። ያ ትልቁ ፈተና ነው። ወጥቶ ሄዶም የለየለትም በጣም ቀላል ነው። አበው የሚሉት ነገር እኮ አለ። ከጠላቴ ራሴን እጠብቃለሁ፣ ከወዳጅ ጠላት ግን አንተ ጠብቀኝ። ወዳጅህን እንዴት ትጠራጠረዋለህ? አሁን ቤተ ክርስቲያን ትልቁ ፈተናዋ ወዳጆቼ፣ ልጆቼ፣ አለይታዎቼ በምትላቸው ወገኖች ነው እየተፈተነች ያለችው። ስለዚህ የውስጥና የውጭ ፈተና ይገናኛሉ፣ ይዛመዳሉ። የትኛው ይብሳል? የውስጡ ፈተና ይብሳል። የውስጡ ፈተና ከተዳከመ የውጩን በዚያው ልክ ይዳከማል። የኔ ጌታ ይሄ ነው። ፈተና ስንል ግን በስም እንጠቅሳቸው ይሆን ብፁዕነቱ? ቅድም ስለ ወርቅ ስለ አልማዝ ቤተ ክርስቲያንን የፈተናዋ በዛ አልፎ ይሄ ወርቅ ጌጥ እንደሚሆነው ሁሉ ቤተ ክርስቲያንን በዛ አልፋ ነው ጌጥ የሆነችው አሉኝ የቤተ ክርስቲያንን ሲገልጹ። ከዚህ ማዕድናዊ አመጣጥ የቤተ ክርስቲያንን ፈተና ስንገልጸው ማዕድኑ በእሳት በከፍተኛ ፕሬዠር መቃጠሉ
መቀጥቀጡ ቀዳዳን እስኪበጅለት ሁሉ ድረስ አለ፣ ቅርጹ ሁሉ እስኪወጣለት ድረስ ያ የፈተናው የቅጥቀጣው አይነት ነው። ቤተ ክርስቲያን ውስጥም አሁን ያለው ፈተና የቅጥቀጣው አይነት ምንድን ነው? ብዙ ነገር መዘርዘር ይቻላል። እስኪ የተወሰነው ለምሳሌ ነገር አንዱ ፈተናዋ ነው። ወያወጽኡ ስመ እኩየ ክፉ ስም ማውጣት። ቤተ ክርስቲያን በባህሪዋ ንጽሕት ናት። ቤተ ክርስቲያን በባህሪዋ ቅድስት ናት። የመሰረታት ቅዱስ ስለሆነ የመሰረታት ንጹህ ስለሆነ እንከን ስለሌለበት ቤተ ክርስቲያን በጠባይዋ ይህ ጉድለት አለባት የምትባል አይደለችም። እንከን የለሽ ናት። ግን ስም የሚያዋጡ ሰዎች ስም እንዲያዋጡ ደግሞ ለስሙ ምቹ የሆኑ ሰዎች በውስጧ ሲገናኙ ይሄ አንዱ ፈተናዋ ነው። እሳት ይሆናል። ይሄ እሷ ንጽሕት ናት። ወርቁን ለማግኘት ንጹህን ነገር ለማግኘት ነው አይደል? ያ ሁሉ መከራ የታየው እሳቱ ምኑ ቤተ ክርስቲያኒቱን ለማግኘት ያልሆነ ስም መስጠት፣ ያንን ስም ደግሞ የሚቀበል የሚያሳይ እውነት የሚያስመስል ከውስጧ መገኘት፣ ጠባይዋ ባልሆነ አገልጋዮቿ እኔ አገልጋዩዋ ውስጧ ላይ ሁኜ በእሷ ስም ተጠርቼ በስሟ ከብሬ የእሷን ስም የማይመጥን የእሷን ክብር የማይመጥን ስራ ስሰራ ስገኝ ይዚያ ጊዜ ለስም አውጪው ምቹ ሆናለሁ። ለእኔ በተሰጠኝ ስም ጠባይዋ ያልሆነዋ እናቴ ቅድስት ቤተ ክርስቲያን ሌላ ስም ይሰጣታል። አንዱ ይሄ ነው ፈተናዋ። ሁለተኛ ደግሞ ጥቅማ ጥቅም ፈላጊው ቤተ ክርስቲያን ከማንኛውም የተሻለ ሀብት አላት ማለት እንችላለን። ሀብቱ በቁሳቁስ የምንውሰደው በሰው ኃይል የምንውሰደው በብዙ ነገር ብዙ ኃይል አላት፣ ብዙ ሀብት አላት። ምልዕት ናት። ሁለመናው የተስተካከለላት ናት። ስለዚህ ያንን ጥቅም ፈላጊው ደግሞ ያንን ጥቅም ከውስጧ ለምሳሌ ቁሳቁሱን መንፈሳዊ ሕይወቱን አይደለም ቅድስናውን አይደለም በውስጧ እዚህ ብኖር ቁሳቁስ አገኛለሁ። ምክንያቱም እነዚያ የዋሃኑ ንጹሃኑ አስራት በኩራታቸውን ለቤተ ክርስቲያን ይሰጣሉ፣ ገንዘባቸውን ለቤተ ክርስቲያን ይሰጣሉ። አልፎ ተርፎ ከዚህ ዓለም እንኳ በሞት ሲለዩ በኑዛዜ ሀብቴ ወራሼ ቤተ ክርስቲያን ናት ብለው ለቤተ ክርስቲያን ይሰጣሉ። ይህንን ፈላጊ ክፍል አለ። ያንን ለማግኘት ሲል መጠላለፍ አለ ማለት ነው። አሁን ይህ ቤተ ክርስቲያን ጠባይ አይደለም። ቤተ ክርስቲያን ሁሉም ልጆቿ በእኩልነት አብረው እንዲኖሩ ነው። ተካፍለው እንዲኖሩ፣ በምስጋና እንዲኖሩ፣ በመረዳዳት እንዲኖሩ፣ የተቸገረውን እንዲረዱ፣ እጓለማውታ እንዲያሳድጉ፣ ጧሪ ቀባሪ የሌላቸውን እንዲቀብሩ፣ እንዲጦሩ ቤተክርስቲያን ብዙ ነገሮች አሏት። በጎችን፣ ግልገሎችን፣ ጠቦቶችን እያለችን በምትናገረው መልእክት አደራ ያለበት ግን ከዚያ ይልቅ ሁሉ የኔ ይሁን የሚለው ስም ያሰጣል። ስም እንዲሰጠው ራሱን ይጋብዛል። የሚያየው ሃይማኖቱን ወይም ቅድስናዋን ንጽህናዋን ሳይሆን አይኑ ያለ እዚያ ጥቅማ ጥቅሙ ላይ ነው። በሆነው ነገር ገብቶ ያንን ለማግኘት ይፈትናታል። እሳት ሆኖ ይፈትናታል። መዶሻ ሆኖ ድንጋዩን እንደሚያፈራርሰው እሷን ከናቷ ላይ ሆኖ ለማፈራረስ ይታገላል። ሰይፍ ሆኖ ቆራርጬ ልጣልሽ ይላታል። የሚታየው ጥቅማ ጥቅሙ ነው። በሌላ መልኩ ደግሞ ስልጣን። ምክንያቱም ድሮ አባቶቻችን ተሾሙ ሲባሉ አይ እኔ አልችልም፣ ውሃ ቀጅ ይሆናለሁ፣ እንጨት ሰባሪ ይሆናለሁ፣ ጫኛ አውራጅ ይሆናለሁ፣ አገልጋይ ይሆናለሁ እንጂ ለዚህ በቂ አይደለም ብለው ተገደው ታስረው ተለምነው በጸሎት ነው ያንን ስልጣን መንፈሳዊ ስልጣን የሚቀበሉት። አሁን እሱ የለም። አሁን በአቋራጭ በተለያዩ መንገዶች ባለስልጣን ለመሆን ሁሉም ፈላጊ ሆኗል። ወደ እውነት ቃል ስንገባ ይሄንን ነው። የእውነትን ቃል ከአንደበቴ እንደው አታረቅብኝ ነው። ይሄ ርቋል ከአንደበታችን። እንደው አይሆንም ማለቱን ተውት። እንዴት እኔ ሰው ስለሌለኝ ዘመድ ስለሌለኝ እንዲህ ስለሆንኩኝ በቃ እንዲህ ሁኜ እንዲህ ወድቄ ነው የሚለው። ምክንያቱም ራቀ ማለት ነው። ይሄ ትልቁ ፈተናዋ ነው ለቅድስት ቤተ ክርስቲያን። ለምሳሌ አባቶቻችን በዚህ አንብቡ ቢባሉ እንደዚህ አድርጎ አንድ ሰው አትሮንስ አንብብ ቢሏቸው እኔ አላነብም፣ አፈ ኮልታፋ ነኝ፣ ዲዳ ነኝ፣ አንተ አነብ ብለው እንደዚህ ነው መጽሐፉን የሚያቀርቡት። የአባቶቻችን ትምህርት ይሄ ነው። አሁን ደግሞ ትልቁ ፈተና እንዴ እኔ እያለሁ ነው አንተ የምታነብ፣ እኔ እያለሁ ነው አንተ የምትሰብክ፣ እኔ እያለሁ ነው አንተ የምታስተምር። አይታቸው አታውቅም? አሁን አባቶች ብቃት ያላቸው የወንጌል አርበኞች ሰባካያን አሉ። ቡራኬ ያደርጋሉ ተብለው እኮ ነው ቁጭ የሚሉት። አስተማሪ ሌላ ነው የሚሆነው። አሁን
ምክንያቱም እኔ ላስተምር ባዩ ብዙ ስለሆነ አሁን ለምደውት አባቶች ማይግደል እሱ ያስተምር እኔ ባርካለሁ ነው የሚሉት። ለምን ፈተና ሆኖ ስለመጣ እና ፈተናዋ ከወርቁም ከእንቁም ከሌላውም ከወርቅ እንበልና እንውሰድ ከብሩም ከመዳቡም ወደ ታች ወደ ላይ እንትን በሉት የባሰ ፈተና አለባት። ምክንያቱም የስልጣኑ የጥቅማ ጥቅሙ የፍላጎቱ የምኞቱ ደግሞ የክብሩም በዚያው ልክ ደግሞ እኮ ክብሩ አለ። ክብር ስላላት ቤተክርስቲያኒቷ አባቶቻችን እናቶቻችን አስከብረዋት ነው የኖሩ። ዛሬም ቢሆን እነሱ ተርበው እንመግባችሁ የሚሉ፣ እነሱ ተጠምተው እናጠጣችሁ የሚሉ፣ እነሱ ተራቁተው እናልበሳችሁ የሚሉ፣ እነሱ እየተራቡ እናጉርሳችሁ እናጠጣችሁ የሚሉ እናቶች አባቶች አለበት። እየተኮነሰነሱ መኖር ነው ሀር ለብሱ። ስለዚህ ይህንን እኔን ሀር ለብሼ እየተኮነሰነስኩ የሚያይ ሰው በአቋራጭ ቤተክርስቲያኒቷን ፈትኖ እዚህ ውስጥ ገብቶ እንደፈለገ ለመኖር የማይቆፍረው ነገር የለም። እንደውም አሁን ምን ተፈተን? ፈተናም አይባልም እኮ ወደ እውነቱ ከሄድን እኮ በጣም ትንሽ ፈተና ነው። አሁን የነገር ፈተና ነው እኮ ቤተክርስቲያኒቷ ያለባት። ከዚያ ሲያልፍ የስራት ፈተና አለባት። ከዚያ ሲያልፍ አልፎ አልፎ እንበለው እንደው ከድሮ አንጻር ነው። ከድሮ አንጻር የሞት ፈተና አልፎ አልፎ እናያለን። አሁንም አለ እንጂ ብፁዕነቱ በፈተናው ውስጥ የለም እያልኩ አይደለም። ንጽጽሬን ተከተል። እሺ የነ ዲዮቅልጥያኖስን ዘመን ፈተና እያነጻጸርን ብንወስድ ከዚያ ጋር ስናነጻጽረው የአሁኑ ፈተና ትንሽ ፈተና ነው። የአሁኑም ፈተና የምናከብደው የምናገዝፈው የሰው ልጆች ነፃነት በተሰበከበት በተነገረበት ዓለም በሙሉ የሰው ልጆች መብት ተጠብቆ መኖር አለበት የሚል የመድረክ የአደባባይ ሆኖ በሚነገርበት ለምን የሚል እንጂ ቀደም ብሎ እኮ በመንኮራኩር መፈጨት አለ አይን እያየ፣ በመጋዝ መተልተል አለ አይን እያየ፣ ከአራዊት ጋር ህዝብ ተሰብስቦ ህዝብ እንዲያይ እንዲሸማቀቅ የማታገል ነገር አለ። ከዚያ ጋር ነው ንጽጽሩን ዛሬ ላይ ካየነው ዛሬ ራሱ ይዘገንናል። በዓለም ዙሪያ ዛሬ ራሱ የምናየው ነገር ነው ከሀገራችን ጀምሮ። ስለዚህ ፈተናውን እንደ ፈተና ስናየው ከትናንትና ጋር የዛሬው ትንሽ ነው። የሚበዛው የነገሩ ፈተና ነው። ንጽጽር ነው እንጂ የዛሬውን ፈተና የለም እያልኩ አይደለም። አሁን ወደ ሰላም ገብተን ሰላም ይስፈን፣ ፍቅር አንድነት ይስፈን፣ ችግር ወገድ፣ ተግባብተን እንኑር ወደሚል እየተንደረደርን ነው። እሱን ነው የምንጠብቀው። እሺ መንገዱን ጨርቅ ያርገው ይሄኛውን። በዚህች የቤተክርስቲያን ፈተና ላይ ቤተክርስቲያን በራሷ ፈተና ናት እያሉኝ ወደ መንበረ ፓትርያርክ ጠቅላይ ስራ አስኪያጅነት መጡ። አመጣጦ በጣም ደስ ይል ነበረ፣ የተለየም ነበረ። አሁን የጠቅላይ ስራ አስኪያጅነት ማዕረጉ የሚፈራ ጠቅላይ ስራ አስኪያጁም ምን አሉ የሚባል ሆኗል። አመጣጡን ቢነግሩኝ ደግሞ ደስ ይለኛል። ለየት ያለ ስለነበረ ዜናም ሆኖ ነበር። እንደ ሌላው ጊዜ በ3 ዓመት ተጠብቆ በማነህ ባለ ሳምንት የመጡ አይደሉም። በጣም ከበድ ያለ ፈተናም የነበረው ሹመቱን ኃላፊነቱን አቀባበሉ ራሱ ለየት ያለ ነበረ። ስለ እኔ ብዙ ጊዜ ማውራት ደስ አይለኝም። እስከ ተጠየቅኩ ድረስ በግርድፉ ለመናገር ሞክራለሁ። በምርጫ ጥቆማ ውስጥ የመጀመሪያ አይደለም። ከዚያ በፊት 2 ጊዜ ያህል እጩ ሆኜ ቀርቤያለሁ። በጣም በትንንሽ ድምጾች ወድቄያለሁ። በትንንሽ ድምጾች ምንድነው መስፈርቱ፣ ምንድነው መለኪያው፣ ምንድነው ምኑ በሚለው ትንንሽ ድምጾች ሲሉ ያጡት ነው ያገኙት ነው ትንንሹ ያገኘኋቸው። አንድ ጊዜ ግልጽ ለማድረግ አንድ ጊዜ 4 ድምጽ አግኝቻለሁ። አንድ ጊዜ 12 ድምጽ አግኝቻለሁ። እንዴት ታጨሁ? መስፈርቱስ ምን ነበረ? በምን መስፈርት ወደኩኝ? እኔም ጥያቄ ስላልሆነ አንስቼው አላውቅም። አንደኛ ያለ እግዚአብሔር ፈቃድ ማንም ወደ ምንም ሊመጣ እንደማይችል አምናለሁ። ሁለተኛ ደግሞ እኔም በግሌ በፍላጎቴ ስልጣን ፈላጊ አይደለሁም። ይሄ ለመጽደቅ አይደለም። ማይምር ህዋት እግዚአብሔር የሚያውቀው ነው። የኔ እምነት የተሰጠችኝን ስራ አሸንፎ መኖር ብቻ ነው። አቃቢ የሚያደርጉኝ ጥበቃ የሚያደርጉኝ ከትምህርት ቤት ጀምሮ ጓደኞችም አሁንም አሉ። መነጋገር እንችላለን። ምንድነው ምኞት ይገለጻል። እኔ በሰጡኝ ሰባኪ ይበሉኝ ከቻልኩ እግዚአብሔር ቢፈቅድልኝ፣ ጥበቃ ይበሉኝ ከቻልኩ፣ ዝሮ ዝሮ የማገለግለው አንዱን እግዚአብሔርን ነው። የሥራው ስም ነው የሚለያይ እንጂ
በቤተ ክርስቲያን እስከተሰማራሁ ድረስ ውትድርናዬ አገልጋይነቴ ለእግዚአብሔር ነው። ስራ ምርጫ የለኝም። ስለዚህም ከመጀመሪያው ጀምሮ እግዚአብሔር እንደኔ ዝም ብሎ አየር ባየር ያሳደገው የለም፣ በሰው አይደለም። ማንም እኔ ነኝ ያሳደግኩት የሚል ካለ ይምጣ። እግዚአብሔር እያደረ በአባቶች ዝም ብሎ ለምን ይሄን እንዲህ አናደርገውም፣ ለምን እንደውም አንሞክረውም እየተባልኩ ነው ሳድግም የመጣው። እስቲ እዚህ እናድርግና እንሞክረው፣ ወደ ልቅናም ሲሄድ እስኪ እንሞክረው ተብሎ ነው። ወደ አውራጃ ስራ አስኪያጅነትም ሲሄድ እስኪ እንሞክረው ተብሎ ነው። ኮልፌ፣ ጉለሌ፣ እንጦጦ፣ ቀጨኔ ሰርቻለሁ በአውራጃነት። ወደ ሰንበት ትምህርት ቤት ማደራጃ ሲሄድ የዚያ ጊዜ አይ ይሄንን አንተ ነህ የምትችል ተብዬ የዚያ ጊዜ ብቻ ተሹሜያለሁ። እና ወደዚህም ደግሞ 2 ጊዜ ወደቅኩ። በሶስተኛው በአሁኑ ማለት ነው ወሬዎች በዙ። ግማሹ ምን አድርገህ ነው እንዳትገባ ትልቅ ትግል አለ የሚል ይነግረኛል። ግማሹ ደግሞ አደርሃን ዘንድሮ አትቀርም ይለኛል። በሉኔ ከእናንተ ጋር የለሁም። ደግሞ የመጨረሻው አስታውሳለሁ ለእመቤታችን የግንቦት እመቤታችን ቀጥታ ነው ትቼ ሄድኩኝ። በዓል እዚያው ዋልኩኝ ባህር ዳር። ቅዳሜ ቀን ነው የሄድኩት። ቅዳሜ እዚያው፣ እሑድ እዚያው። ሰኞ ይመጣል ስባል ስጠበቅ አልመጣሁም። ምክንያቱም እዚህ ምርጫ ውስጥ ላለመግባት ነው። ብዙ ወሬ ሰምቻለሁ። ብዙ ነገሬ በቃ አይምሮዬን ነክቶታል። ይህን ያህል ምንድን ነው የማስፈራውስ? ምንድን ነው የማሰጋውስ? ምንድን ነው ብቻ እንደው አባ አብርሃም የሚባል እዚህ ግቢ ስራ አስኪያጅ እንዳይሆን የሚለው በጣም ይወራ ስለነበረ ከዚያ በኋላ ሰኞ ማታ ለ3 ምናምን ጉዳይ ላይ ሩብ ጉዳይ ላይ አንድ ሁሉም አባቶች ከዛ ፊት ደውለውልኛል። የት ነው የቀረ? ተሎና አይ አልመጣም ጨርሱ። ከዚያ እንግዲህ የቀራችሁ 2 አጀንዳ 3 አጀንዳ ነው የሚባለው። ምርጫው እየተካሄደ ማለት እዚህ ገና ሲኖዶሱ ስብሰባው ሳያልቅ እርስዎ ባህር ዳር አቋርጬ ሄጃለሁ እና ጨርሱ። የቀራችሁ አጀንዳ 2-3 ነው እንደሰማሁት። እሱን ስትጨርሱ ሌላ ጊዜ እመጣለሁኝ፣ ለፊርማ እመጣለሁኝ። አሁን ግን አልመጣም አልኩኝ። መጨረሻ አንድ አባት ደውለው የሚባለው እውነት ነው እንዴ አለኝ። ምንድን ነው? ሪዛይን ቋንቋውን እንዳለ እንደወረደ ነው የምናገረው። ሪዛይን አድርገህ ከዚህ ጥፋ ተብለህ ነው የጠፋ እየተባለ ነው እና እንዴት ትጠፋለህ አለ። እኔ ያው ማነው ሪዛይን አድርገህ ጥፋ ያለኝ? ይሄ እናንተ ወሬ ነው። ጥፋም ያለኝም የለም። እንዴትስ ደግሞ በሃይማኖት የጥፋ አስተብዬ እጠፋለሁ? አንገቴን መስጠት ካለብኝ እዚያው ቦታው ላይ እሰጣለሁኝ እንጂ ይህ ከእውነት የራቀ ስለሆነ በፍጹም አልጋ። እንግዲያስ እውነታው የሚወራው እሱ ነው። ያማ ባይሆን ትመጣ ነበረ አለ። እልክ ያዘኝ። ከዚያ በኋላ ውሸት ሲደጋገም እውነት ይሆናል። ባህልም ወደ ሃይማኖትነት እንዲለወጥ አይነት ነገር። ስለዚህ ከምሽቱ ለ3 ሩብ ጉዳይ እንደነገሩኝ ደወልኩ። ባህር ዳር አየር መንገድ እንደምንም ብለን ነገ ማክሰኞ በጠዋቱ እንድትሰደኝ ነው ያልኩት ያንን ሰው። ከዚያ በኋላ ጠዋት ሰው ላክ ተባልኩ። ተላከ። ትኬት አገኘሁኝ። 6 ሰዓት እዚህ ደረስኩ። 8 ሰዓት ተኩል ላይ ገባሁ ለስብሰባ። ብዙዎች ተደናገጡ ሲያዩ አይመጣም በቃ ተብሎ ስለነበረ። ከዚያ በኋላ አለፈ። ማክሰኞ ተሰበሰብ። ረቡዕ ነው ወይም ሐሙስ ቀኑን እሳሳታለሁ ማስታወሻያን ስላልያዝኩኝ የምርጫው ሰዓት ደረሰ እና በዚህም ጊዜ አይተነው የማናውቅ ድርጊት አይተናል። በሲኖዶሱ ደረጃ እውነት ነውና የምንነጋገረው አይተነው የማናውቅ። ምክንያቱም ለመመረጥ የሚፈልጉ እነዚያን ለመምረጥ ደግሞ አስመራጭ መሆን ስላለባቸው ብዙ ዥንብሮች ነበሩ። እንደው በቃ እኔ አይነት ነገር የማይጠበቅ የማይታሰብ በሲኖዶስ ደረጃ ያ ሁሉ እንዳይስተናገድ የለም ተስተናገደ። ከዚያ በኋላ አስመራጮች እጩ አድርገው ሲመጡ የኔም ስም አለበት። ከዚያ እንግዲህ ምርጫችን ስውር ነው፣ በግልጽ አይደለም። ማን እንደመረጠ አይታወቅም። ማንን እንደመረጠ አይታወቅም። ትንንሽ ወረቀት እንደዚች አይነት ወረቀት ትሰጣለች። እዚች ጋር እገሌ ተብሎ ያችን ነው የሚሰጥ ጠቅልሎ። ስለዚህ ምርጫው ተካሄደ በከፍተኛ ድምፅ። ልክ በ4 ድምፅ በ12 ድምፅ የወደኩት እንዳደቁ በከፍተኛ ድምፅ አለፍክ ተባልኩኝ በአንደኝነት።
ደንግጫለሁ እውነቱን ለመናገር። ስለዚህ አይ ጥሩ ብዬ ካለፈ በኋላ እኔ ለሁለተኛው ይተላለፍልኝ፣ እኔ አልችልም። ሁለተኛው ማን ነበሩ በጊዜው? ብፁዕ አቡነ ቀሌምንጦስ። እኔ አልችልም፣ ምክንያቱም ከአቅሜ በላይ ነው። አንደኛ የጀመርኩት ብዙ ስራ አለ፣ አባቶች በብዙ ሁላችሁም ታውቁታላችሁ። በሁለተኛ ደረጃ ከጤንነትም አንጻር አልችልም። ቤቱን እፈራዋለሁ፣ ይህን ቤት እራሱ እፈራዋለሁ። አድሬው እያላውቅም እኮ እንደሌላው ተሎ ብዬ ወደ ሀገረ ስብከቴ ነው የሚሄደው እና በእኔ አቅም ይመራልም ብዬ ስለማላስብ ከማናንሽ ካልኩኝ ብዙ መናገር እችላለሁ። በአባቶቼ ሀሳብ በጣም ትንሹና የመጨረሻ ዝቅተኛው መሆኔን ስለማውቅ የለ አልችልም። አይ ተባለ። ለሁለተኛ ጊዜም ተናግሬያለሁ። ሞክረህ 3 ወርም ሆነ ምናምን ሞክረህ ስትተው ትተዋለህ ተብዬ ነው የገባሁት እንጂ እኔ ምረጡኝም ብዬ አይደለም። ግን እግዚአብሔር ደግሞ ከመረጠኝ ዘንድ ከዚያ በኋላ እምቢ እንጃ ብሎ መሄድ የኔ ድርሻ አይደለም። ስትታዘዝ መታዘዝ ነው። ምክንያት ሙሴም የራሱን ምክንያት አቅርቧል፣ ዮናስም የራሱን ምክንያት አቅርቧል። ምክንያቶች አያዋጡም በእግዚአብሔር ዘንድ። ከዚያ በኋላ የታዘዝከውን ትእዛዝ ተቀብለህ አሜን ብለህ ወደፊት መሄድ ብቻ ነው። ያ ነው አመጣጤ አገባቢ። ከብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊው እርሶም የጠቅላይ መንበረ ፓትርያርክ ጠቅላይ ስራ አስኪያጅ ሆነው ሲመረጡ በጸሎተ ማርያም ተደግሞ ዝቅ ብላችሁ ነበር የተቀበላችሁት ኃላፊነቱንም ሹመቱንም እና እንደው እሰይ ስለት የሰመረ የሚመስል ነበር ሲባል ስለሰማሁ ነው እንዲያብራሩልኝ ነው። ጥሩ ነው በእውነት ከሆነም ሲመት ፍቅር ላላቸው ምኞቱ ላላቸው እሰይ ስለት የሰመረ ሊመስላቸው ይችላል። አልፈርድባቸው። እንደኛ ደግሞ ሁለታችንንም ወክዬ የምናገረው እሰይ ስለት የሰመረ ሳይሆን የምንችለው አድርግልን፣ የምንወቀስበትን ሳይሆን የምንመሰገንበትን፣ ቤተ ክርስቲያንን የምናስወቅስበትን ሳይሆን የምናስመሰግንበትን፣ የእግዚአብሔርን ክብር ከፍ ከፍ የምናደርግበት እንዲሆን ለክብሩ ቀናተኞች ሁነን አቅም ጉልበት ኑሮን እንድንሰራ በአባቶቻችን ትምህርት። ይህ ትምህርተ አበው ነው። ይህ ከአባቶች ሲወርድ ሲዋረድ የመጣ ነው። ይህ በየጊዜው የማይደረግበት ምክንያት ካለ ከማናንሼ ብሎ ከመጣ ብቻ ነው። ልክ አለ አይደል? አሁን እኔን ምረጡኝ፣ እኔን ብትመርጡኝ ይህን አደርግላችኋለሁ፣ ከዚያ በኋላ ተመረጠ በቃ አሁን እንግዲህ እናደርጋለሁ እንደሚባለው አይነት ነገር ከሆነ እንደውም ትከሻን እንትን ብሎ አሳብጦ በቃ ከዚህ በኋላ ሊባልና ንግግሩም በዚያ ላይ እየተቀመመ ሊሆን ይችላል። ይህ ግን መንፈሳዊ ነው። ለውዳሴ ከንቱም አይደለም፣ ለማስመሰልም አይደለም። ሰዎች እንደየመሰላቸው ቢተረጉሙ እግዚአብሔር እውነቱን ይግለጥላቸው ከማለት በስተቀር ሰው በራሱ ሀሳብ ነው የሚያስበው፣ በራሱ መጠን ነው የሚያስበው። ለምን ይህንን አሰብከው ብዬ መሟገት አልችልም፣ ወይም ሌላን ካሰላንቲያም ልገባ አልችልም። የኔም ሆነ የብፁዕ አቡነ ጴጥሮስ አስተሳሰብ ግን ከአባቶቻችን በተማርነው በገዳማዊ ሕጋችን በገዳማዊ ስርዓታችን ራስን ዝቅ አድርጎ ትዕቢት መጀመሪያ የክርስቶስ ጠላት ነው። እኔም አንተም እኩል ነኝ ብሎ ተንጠራርቶ መቆም ይሄ በክርስትና ሕይወት ውስጥ ትንሽነት ነው። በክርስትና ሕይወት ውስጥ እኔ አንሳለሁ አንተ ትበልጣለህ ነው። ቅድም ስንነጋገረው እንደቆየ ነው። ከአባቶቻችን ትምህርት በመነሳት አዎ ዝቅ ብለን በቅዱስነታቸው በቅዱስ ሲኖዶሱ ፊት ጸሎተ ማርያም ተጸልዮልናል። እግዚአብሔርም ደግሞ የእውነትና የልብ አምላክ ስለሆነ እስካሁን ድረስ እንደ ሰውኛው ሳይሆን ሰዎች እንደሚያደርጉት፣ ሰዎች እንደሚቆፍሩት ጉድጓድ፣ ሰዎች እንደሚተልሙት ትልም፣ እንደሚከፍቱት ቦይ ሳይሆን እሱ በቸርነቱ ጠብቆ እዚያ አድርሶናል። ስለዚህ ይሄ የሰዎች አስተሳሰብ እንጂ የኛ አስተሳሰብ አይደለም። ብፁዕነቶ ወደ መንበረ ፓትርያርክ ጠቅላይ ስራ አስኪያጅነት በዚህ መንገድ መጡ። በእርግጥ ያለፈም ታሪክ ስለሆነ አመጣጡ ላይ ጠይቄዎትም እኔም ደግሞ ይሄን የተመለከተም ማብራሪያ ሰጥተው ስለማያውቁ ነው ወደ ኋላ የመለስኩት እንጂ ዕለታዊ ወቅታዊ ጉዳዮች የቤተ ክርስቲያን እነሱን ዘንግቻ አይደለም። ወደ ዋናው ነገር ስመጣ አሁን ወዳሉበት የመንበረ ፓትርያርክ ጠቅላይ ስራ አስኪያጅነትን ከያዙ በኋላ ብዙ ቆንጣጭ እና ደግሞ ቤተክርስቲያን የታደጉ በጀቶችን ማጠፍ፣ መመለስ፣ መቅጣት እነዚህ ስራዎችን እንደሰሩ ማስረጃውም መረጃውም አለኝ ይዣለሁም።
በሌላ በኩል ደግሞ በተለየ ደግሞ ቅድም ገንዘብ፣ ስልጣን የቤተ ክርስቲያን ፈተና ነው ሲሉኝ ነበረ። የመንበረ ፓትርያርክ የትልልቅ መምሪያዎቹ ሳይነኩ ትልቁ በፖለቲካው ዓለም አዲስ አበባን መቆጣጠር ትልቁ የስልጣን ማዕከል ነው፣ ምንጭ ነው እንደሚባለው ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የአዲስ አበባ ሀገረ ስብከት ላይ የቤተ ክርስቲያንን መዋቅርም ሆነ ስልጣን ለመያዝ ትልቁ ነው ተብሎ ይታመናል። ሀብታሙም ትልቅ ፐርሰንት የሚያስገባውም ሀገረ ስብከት አዲስ አበባ ሀገረ ስብከት ነው። እሱ ላይ ያመጡት ለውጥ ዋና ዋና ክፍሎቹን በሌላ ቀይረዋል። እዚህ ዋና መንበረ ፓትርያርክ ደግሞ በዋና መምሪያ ያሉት እንዲያውም ከጠቅላላው ሀገረ ስብከት በአንድም በሌላም የተፈናቀሉት እዚህ ተሰብስበው እያለ እዛ ያለውን ነገር አንስተዋል። ምን ነው ቅጠል ቅጠሉን ግንዱን ከላይ ሳይነኩ የሚል ጥያቄ አንስቼ ላነሳ ፈልጌ ነው። ብፁዕነቶ እግዚአብሔር ይስጥልኝ። አንድ እምነት አለኝ እኔ አንድን ሰው ስለታማ ብቻ ስም ስለተሰጠው ብቻ ብድግ እያደረጉ ከዚህ ያልህ ከዚህ ውጣ ከዚህ ውረድ ከዚህ ውደቅ ማለትን አላምንም። እያንዳንዳቸው ነገሮች መዳሰስ አለባቸው፣ መጨበጥ አለባቸው። በምን ምክንያት ይህንን ሰውዬ ቀየርከው፣ ለምንስ ከደረጃ ዝቅ አደረግከው የሚል ህግ አለ። ህግ ደግሞ ትልቅ አይልም ትንሽ አይልም፣ ሁሉንም እኩል የሚገዛ ነው። የዚያ ጊዜ መስሎኝ ነው ማለት አልፈልግም። ቀጥቼው ከሆነ በዚህ ምክንያት ቀጥቼዋለሁ፣ ምክንያቱ 1 2 3። አሳድጌው ከሆነ በዚህ ምክንያት አሳድጌዋለሁ ማለት መቻል አለበት። ያ በሌለበት ዝም ብሎ በሐሜት ደረጃ ንጉሥ በግንባቸው ይታማሉ እንዲሉ ማይታማ የለምና አንተም ትታማለህ ናወጣ፣ አንተም ትታማለህ ናወጣ ብል ከማንስ ጋር እሰራለሁ? ከማንም ጋር መስራት አልችልም። ስለዚህ እያንዳንዱን ነገር እየዳሰስን መሄድ አለብን። ቅጠልና ግንዱን ለመለያየት አይደለም። ቅጠሉ ሲረግፍ እኮ ባዶ ግንድ ነው፣ ጥላ የለሽ ነው። ግንዱም ከወደቀ ቅጠሉም የለም። ሁለቱም ቅርንጫፉም ግንዱም ተያያዥነት አላቸው። ምናልባት ነፋስ ቅጠሎቹ ሊበጣጥሳቸው ሊጠላቸው ይችላል ግንዱ እያለ። ስለዚህ ነፋሱ ነው የሚበጥሰው ቅጠል፣ የሚበጠስ ቅጠል ካለ እንደ ነፋሱ ወንጀሉ የሰራው ወንጀል የሰራው ኃጢአት አመላክቶ እዚያ ጋር ሲያደርስ ነው። አዲስ አበባ ተነስቷል። አዲስ አበባ ላይ ከላይ እስከታች ነው ቅያሬ የተደረገ። በዋናነት ያሉት በሙሉ አንደኛ ዙር አጣሪ ልከናል፣ ሁለተኛ ዙር አጣሪ ልከናል። ከዚያ በኋላ በአስተዳደር ጉባኤ ከዚህ እየታየ በቋሚ ሲኖዶስ የአስተዳደር ጉባኤ ውሳኔ ታይቶ እየጸደቀ የተፈጸመ ነገር ነው። የመጨረሻ ማጣሪያ እስካሁን አላለቀም። ከዚያ ይልቀቁ እንጂ ከደሞዝ አልታገዱም። ከደረጃ ከዚያ ቢለቁ ሙሉ በሙሉ ይመጥን አይመጥን ቢባልም እዚህ ቆዩ ተብለው አሁንም እየሰሩ ነው ያሉት። ያን ደግሞ ያላጠፉት ካሉ አላጠፉም ተብለው በመሰል ነው ተብሎ ወደዚያኛው ወደሚመጥናቸው ቦታ ላይ አዲስ አበባ ባይሆን ወደሚመጥናቸው እንዲሄዱ፣ ያጠፉ ካሉ ከደረጃም ዝቅ እንዲሉ፣ የሚቀጡም ካሉ እንዲቀጡ፣ በወንጀል የሚከሰሱ ካሉ እንዲከሰሱ የመጨረሻ የሥነ ስርዓት ኮሚቴ ተዋቅሮ አሁንም እየተጠና ነው። ጊዜ እየወሰደ ነው፣ ምክንያቱም ሰፊ ስለሆነ። ያም ደግሞ ዝም ብሎ ሳይሆን በመረጃ አንድ ሰው አጥፍተሃል ሲባል ምን አለ ያ ይመርመር ነው። ወደ ጠቅላይ ቤተ ክህነቱ ስንመጣ መጀመሪያ እያንዳንዱን ነገር መፈተሽ መቻል አለብን። እኔ ከመጣሁ በዳሰስኩት መጠን እንደተባለው በጀት የማጠፍ የማስተካከል አላስፈላጊ በጀቶችን የመቀነስ ተስማምተን በሆነ ባልሆነው ለምሳሌ አበል እየተባለ ባበል ስም ከሆነ ይሄ እኮ ቤተክርስቲያንን አይመጥንም፣ የሃይማኖት ስራም አይደለም። ይሄ ሌላ ድርጅታዊ መዋቅር ይሆናል። ይሄኛው እንዴት አይታችሁት ነው? እውነት ነው፣ ተሳስተን መታጠፍ አለበት። ይሄኛው እንደዚህ ነው፣ ይሄኛውም እውነት ነው። እየተመካከርን እየተማመን ነው እየሰራን ያለ ነው። ያጠፉ ሰዎች ደግሞ ሲኖሩ ጥፋታቸው ይታይና ይቀጥላል። ነገም ይሄ እኮ አያቆምም እኮ። እኔ አይደለሁም ደግሞ ብቻዬንም አይደለሁም። እዚህ ቤት በዘልማዱ አንድ ሰው ዝም ብሎ እንደፈለገ ያወርዳል፣ እንደፈለገ ይጥላል። እኔ እሱን አላምንም። ኮሚቴ ያለው ለእያንዳንዱ ለእድገት
ኮሚቴ አለው፣ ለቅጥር ኮሚቴ አለው። እያንዳንዱ ነገር ደግሞ ለጥፋቱ አጥኚ ኮሚቴ ተዋቅሮ ነው። ከዚያም ታይቶ ነው እንጂ ወደድኩ ጠላሁ ተብሎ በስሜት ዝም ብሎ እንደፈለገ መጣል ማንሳት ኃጢአትም ነው ነውርም ነው። በሌላ መልኩ ጥፋተኛ እንኳ ሆኖ ቢገኝ ቤተክርስቲያን መሆኗን አትረሳም። ከባት ያበሳ የሚል ስም አይደል ያላት እናት ከነነውሯ ልጆቿን እቅፍ ድግፍ አድርጋ መወገድ ያለበትን አስወግዳ አንጽታ ቀድሳ እንደምትይዛቸው ሁሉ ነውር ያለባቸው ሰዎች ካሉ ከዚህ ነውር ራቁ። መጀመሪያ ትምህርት መኖር አለበት። ከዚህ ክፉ ልማድ ከዚህ ክፉ ሀሳብ ተለዩ። ግድ የላችሁም። የምናገለግላት ቤተክርስቲያን ቅድም እንዳልኩት በባህሪዋ ንጽሕት ናት፣ ቅድስት ናት። እሷን የማይመጥን ስራ እኛ አገልጋዮቿ መስራት የለብንም። ይልቁንም ደግሞ ራሳችንን ከድሮዎቹ አባቶቻችን ጋር ካነጻጸር ነው ዛሬ እኛ በቅንጦት በድሎት ነው የምንኖረው። የቀድሞዎቹ ምንም ነገር ቤተክርስቲያን ሳትከፍላቸው በቁራሽ እንጀራ፣ በኮሸሮ፣ በጥሬ፣ በፍኝ ውሃ ይችን እናት ቅድስት ቤተክርስቲያን አገልግለዋል። ቀድሰው አቁርበዋል። ክርስትና አንስተዋል። ፈተው ቀብረዋል። ሊቃውንቱ አንጀት ርቋቸው አንጀታቸው ተጣብቆ ያለ 5 ሳንቲም ሊቃውንትን እየተኩ ለዚች ቤተክርስቲያን አሸጋግረዋል። እኛ ደግሞ ዛሬ በመንግስት መስሪያ ቤት አሉ የሚባሉ ባለስልጣናት የማያገኙትን ደሞዝ እያገኘን ነው። ግፍ ይሆናል። ስለዚህ ግዴላችሁም ወደ ነፍሳችን እንመለስ እየተባባል እየተማማርን ዓመት ደርሰናል። 1 ዓመት አሳለፍ ነው። ከዚህ በኋላ ያለው ደግሞ አሁን ወደ አቤቱታ የሚቀርብባቸው መስሪያ ቤቶች ላይ ትኩረት ሰጥተን እየሰራን ነው። አቤቱታ የሚቀርብባቸው ስም የሚሰጣቸው ሰዎች የሚያለቅሱባቸው ላይ እንዴት ለምን ይህን ያህል ተነጋግረን እዚህ ጋር ችግር ካለ አሁንም ምን ይመጣል የሚል በቃ ልማዱ ክፉ ልማድ ከሰዎቹ አልለቀቀም ማለት ነው። ስለዚህ ክፉ ልማድ ያለቀቀውን ደግሞ እያየን እያጠራን እየወሰን ነገም ከነገ ወዲያም እንሄድበታለን እና አካሄዳችን እስካሁን እገሌን ትቶ እገሌን የሚያሰኝ አካሄድ አልሄድንም። የሥራው ጠባይ አንድ ጊዜ ታች ይወርድሃል፣ አንድ ጊዜ ላይ ይወስድሃል። ችግሩ ያለበት ነው የሚመራን። እኛ ፈልገ ነው ከላይ እንጀምር ወይስ ከታች ብለን መርጠ ነው ሳይሆን ችግሩ አለበት ላይ እንሄዳለን። ችግሩ የሚያመለክተንን ነገር መፍትሄ ለመስጠት ጥረት እናደርጋለን። እውነታው ይሄ ነው። የአዲስ አበባ ሀገረ ስብከት እኮ ስልጣኑ የተወሰኑ 3-4 ክፍሎች ናቸው። እኔ ራሴ አዲስ አበባ ሀገረ ስብከትን በተወሰነ ስለማውቀው ብዬ ነው። ነገር ግን ቃለ ጉባኤ ላይ ከመፈረም ያለፈ ስልጣን ሁሉ የሌላቸው ይሄ ነው ስልጣን ተብሎ ሁሉ ያልተሰጣቸው ሰዎች ናቸው ጎርፎ አብሮ የጠራረጋቸው። ይሄ እንደው ከሌላው አሁን ምን ሰርቶ ምን ቀይሮ ምን ሙስና ተቀብሎ የሚል ጥያቄ ሁሉ እኔ ራሴ ጠይቄያለሁ፣ አልተመለሰልኝም እስካሁን። ልትጠይቅ ትችላለህ፣ ግን ጥያቄህን በማታውቀው ነው፣ ፍርድህን በማታውቀው ይሆናል። ሁልጊዜ አንድ ኃጢአት ሲሰራ ኃጢአት ሰሪው አንድ ሲሆን ሽፋን ሰጪ አለ፣ ተሳታፊ አለ፣ አሳታፊ አለ። ይሄ በባለሙያዎች ሲተነተን የምሰማውን ነው። ስለዚህ ዙሪያ ገባ ብዙ ነገሮች አሉ። አንተ እንዳልከው ንጹሐን ሲኖሩ ነገ ይቅርታ ደሞዛቸውን አላጡም። አሁን ራባቸው የምንላቸው ሰዎች የሉም። ከቦታው ተነሱ እንጂ ሊያገኙት የሚገባቸውን ጥቅማ ጥቅም የከለከላቸው የለም። እያገኙ ነው፣ ግን እየተጣራ ነው። የዛ ጊዜ ንጹሐኑን ንጽህናቸውን ተነግሯቸው ተሰብኮላቸው ተዘምሮላቸው ወደፊትም ትልቅ ቦታ የሚይዙ መሆናቸው ታማኝነታቸው ተመስክሮላቸው ይሄዳሉ። ካሉ ስንት ይኖራሉ? ወደፊት የምናየው ነው። ስንት ናቸው? ወደፊት የምናየው ነው በቁጥር። በእርግጥ በጅምላ አንዳንድ ጊዜ እንደዚህ አይሆንም የሚባል ነገር የለም። ከምን ጋር የተገኘህ አብረህ ተወገጥ እንደሚባል ለኃጥአን የወረደ ለጻድቃን እንዲሉ ስህተቶች አይኖሩም እዚያ ላይ ልል አይደለም። እሱን ነው ማጣሪያም ውስጥ ለሶስተኛ ዙር አሁን ወደ ማጣሪያ ገብተን እያየ ነው ያለ ነው። እሱ ነው አንድ ጊዜ ብያለሁ የሚባል ነገር አይደለም። ከተሳሳትኩ ተሳስቻለሁ ይቅርታ ማለልበት ነገር ነገ የለኝም። ከተሳሳተ ደግሞ ያ ሰውዬ ከስህተቱ እንዲታረም እስካሁንም እኛ የምንለምነው ብዙዎቻቸው እንደውም ለንስሐ እንዲገቡ ነው እኛ ልመናችንም። ነገ እንደ ሕግ በሀገሪቱ ሕግ የሚያስጠይቅ ብዙ ነገሮች ሊኖሩ ይችላሉ አንዳንዶች ላይ። ስለዚህ እዚያ ከመድረሷ ቤተ ክርስቲያን
በጥፋቱ ሰው አምኖ ወደ እናት ቤተ ክርስቲያኑ ቀርቦ አጥፍቻለሁ ማለትም አንድ ጽድቅ ነው። የመጀመሪያው ማዳን ነው የኛ ስራ፣ መኮነን አይደለም፣ ጠልፎ መጣል አይደለም። የኛ ዓላማ ክፉ ነገርን ማራቅ ነው። ቤተ ክርስቲያን አላስፈላጊ ስም ተሰጥቷታል። አዲስ አበባ ሲነሳ ትልቁ ስሙ አሁን ሰው የሚሸጥበት እየተባለ ሲነገር ያሳፈራል። ያውም ቤተ ክርስቲያኒቱ፣ ያውም ደግሞ የሁሉም አህጉረ ስብከት አራያና ምሳሌ፣ አልባሽም እሱ ነው፣ አጉራሽም እሱ ነው፣ የችግር ደራሽም ሀገረ ስብከቱ ነው። አዲስ አበባ የሀገረ ስብከት የያዘው ጠንካራ ጎኑ በጣም ትልቅ ነገር አለው። ስለዚህ በጥቂት ሰዎች እንግዲህ አሁን ያሉትን እያልን አይደለም፣ ያለፈ ወሬ ነው እያወራን ያለን። ባለፈው የተለወጡትን ነው፣ ያሁኑን ገና የምናየው ይሆናል ወደፊት። ስለዚህ አዲስ አበባን ያህል ሀገረ ስብከት እንዲህ አይነት ስም ይዞ መኖር ስለሌለበት ይሄ ይጣራ ነው። ምክንያቱም ብዙ ሰዎች ተንገላተውበታል። ወደ እሱ እስከ መምጣቴ በፊት ይችን አንድ ነገር ነግረውኝ እንዲያልፉ እነዛ ተነስተው አሁን እነዚህ የመጡበት አሁን ያለውን አይደለም ያሏቸው አመራሮች አሉ። አሁን አዲስ አበባ ሀገረ ስብከት እነሱ የመጡበት መንገድ የተቆለፈ ነው። ቤተ ክርስቲያን አስራት በኩራት ሲሆን ከታች ከአጥቢያ እስከ መንበረ ፓትርያርክ ትሰበስባለች። ሰራተኛ ሲሆን ደግሞ ከታች አትጠራም። እዚህ ድርጅት ያለ ይሄን ያህል ዓመት የሰራ ይሄን የተማረ ስም መጥቀስ ብቻ ነው እንጂ የቀረው የተወሰኑ ሰዎችን ብቻ ወደዛ ለማምጣት የሚመስል መስፈርት ነበር የወጣው። መስፈርቱን እኔም ስላየሁት ማለት ነው። እግዚአብሔር ይስጥልኝ። ምክንያት ለሚፈልግ ሰው ምክንያት ጠፍቶ አያውቅም። ምክንያቱም ለምን እግዚአብሔር እንደዚህ ፈጠረ ብሎ እኮ መከራም ያለ እንደው ትዝ የሚለኝ ከአበው ብሂል ሰውየው ደክሞታል። ሾላ ስርም ሆነ ዋርካ ስር አርፏል እንበል እና ሲያልፍ መሬት ላይ ትልቅ ዱባ አይቷል። ከቅጠል ነው እንግዲህ ቅጠል ነው ዱባ ማለት ከቅጠሉ እና በጣም ትልቅ ነው፣ ሀረግ ነው እና ሾላውን ደግሞ አየሁ ዛፉን። እግዚአብሔር እንዴት እንደዚህ ያደርጋል? ለዚህ ለቅጠሉ ለሀረጉ ትልቅ ፍሬ ለትልቁ ዛፍ ደግሞ ይችን ትንሽ ነገር እንዴት ይሰጣል ብሎ መፍረድ ጀመረ ይላል። እግዚአብሔር በአንድም በሌላም መልኩ ሊያስተምረው ስለፈለገ በነፋስ ኃይል አንዷ የሾላ ፍሬ ትወድቅና ግንባሩን እንበለው አፍንጫውን ትለዋለች። እግዚአብሔር ይቅር በለኝ፣ ይሄ ዱባ ከላይ ቢሆን ኖሮ ጊዜ እኔ የለሁም ነበር ነው። ስለዚህ ማንም ሰው ሊፈርድ ይችላል። እውነታው ግን ምንድን ነው ብሎ መጠየቅ። ቤተ ክርስቲያን በበጀት ነው የምትመራው። አንደኛ አዲስ አበባ ያሉትን ወደዚህ ስናመጣ የምናመጣቸው ወደዚህ ነው፣ ወደ አጥቢያ አይደለም የምንልካቸው፣ ወይም ከስራ ውጭ አይደለም የምናደርጋቸው። የመጨረሻ ውሳኔ አይደለም። ስለዚህ የሚመጡበት ቦታ ማግኘት አለባቸው። በጀታቸውን ይዘው ነውና የሚመጡ። በጀት ያለው ሰው ነው እዚያ የሚተካ። በጀት የሌለውን ሰው ከየት አምጥተህ የትስ ታስቀምጠዋለህ? አጥቢያ ላይ ያለ። ለዚህ ነው ክፍለ ከተማ በጀቱ እዚያው አዲስ አበባ ሀገረ ስብከት የተያያዘ ነው። ጠቅላይ ቤተ ክህነት ያለ ነው። ሀገረ ስብከቱ ክፍለ ከተማው አዲስ አበባ ማለትና ጠቅላይ ቤተ ክህነቱ በበጀት ይወራረሳሉ። ስለዚህ በጀትን ከበጀት ለማጣቀስ የተደረገ እንጂ ከታች ያለውን አይደለም። ከታች ያለው ሕግ እኮ ሰርተናል፣ ዝም ብለን አይደለም። ሕግ አለ፣ መመሪያ አለ፣ የሰራተኞች የሚመለከት ሕገ ቤተ ክርስቲያኑ፣ ቃለ ዓዋዲው፣ ያንን መሰረት ያደረገ ቅዱስ ሲኖዶስ የወሰነውን ውሳኔ ተግባራዊ ያደረገ እንጂ እንዲህ ብናደርግ ይሻላል ብሎ ጠቅላይ ቤተ ክህነትም ዝም ብሎ በልብ ወለድ የሰጠው ውሳኔም አይደለም ትልቁ ነገር። ከዚያ በኋላ በጀትን ስንወስድ እንደ በጀት ይህ መደረግ አለበት። ከዚያ እውቀትስ ሚዛን መሆን አለበት። ከእውቀት ጋር ስነ ምግባርስ በሚዛን ውስጥ በመስፈርቱ ውስጥ መግባት መቻል አለበት። ክህነት በዚያ ውስጥ መግባት መቻል አለበት። ብዙ መስፈርቶች ወጥተዋል። እነዚያ መስፈርቶች ከተዘጋጁ በኋላ በእነዚያ መስፈርቶች ደግሞ የሚያወዳድር ለእያንዳንዱ በየስራ መስኩ ዝም ብሎ የአንዱን ወደ አንዱ አይደለም። ያቋቋሙን መምህር ቅዳሴ ቀድስ ብቻ አይደለም፣ ሊቀድስ ይችላል። ግን ቀዳሹን አቋቋም መምህር ሁን ልትለው አትችልም። አቋቋም መምህሩ ቀዳሽም አቋቋም መምህርም ሊሆን ይችላል። ቀዳሹ ግን ቀዳሽ ብቻ ሊሆን ይችላል። ስለዚህ በየሙያ ዘርፉ ሁለቱንም የያዙ ካለ እሰየ፣ ሁለቱንም የያዙ ከሌሉ ደግሞ ለዚያ ቦታ ማን ነው የሚመጥነው? አስተዳደር ነውና ማን ነው የሚመጥነው? የትኛው ነው
ሆኖም ክህነት ያለው ተባለ። በዚያ መስፈርት የተወዳደሩ እንጂ እገሌና እገሌ ናልኝ ተብሎ አይደለም። እንኳን ሌላው ናልኝ የሚልበት እኔ መሪ ተብዬ የተቀመጥኩት ተጣርቶ አልቆ ደቆ ደብዳቤ በስማቸው ጽፌ ለመላክ እስከቀረበበት ድረስ አላውቃቸውም። ሰዎቹን ደብዳቤም ስጽፍም አላውቃቸውም እስከቀረበበት አልኩኝ። ደብዳቤ ከጻፍኩ በኋላ ቢያንስ ሂደው ተመድበዋል። እንደ የትኞቹ ናቸው ብባል ምን ልል ነኝ? እባካቸው አምጡልኝና ለያቸው ልተዋወቃቸው መመሪያም ልስጥ ብዬ እኔም ያወቅኳቸው ከዚያ በኋላ እግዚአብሔር በሚያውቀው ይህንን ሙሉ ኃላፊነት የሰጠናቸው የዚህ የቅጥርና እንትን እድገት ኮሚቴ በጋራ ያውም ደግሞ ከሁሉም የሆኑ እዚህ ቤት ብዙ ስሞች ስላሉ ከዚያ በዚህ አይነት መልኩ ምደባ ተካሄደ እንጂ እገሌና እገሌና ለማሰኘትም አይደለም። በጀቱ አጥቢያ ላይ እንድንወርድ አልጋበዘንም። በጀቱ ልዩ ልዩ ቦታዎች ላይ እንድንወርድ አልጋበዘንም። የሚጋብዘን እስከ ክፍለ ከተማ ድረስ ብቻ ነበረ። ከዚያ ከሁሉም ያገኘናቸውን ከዚህ ቤትም ከክፍለ ከተማውም ከሀገረ ስብከቱም ያገኘናቸውን መድበናል ነው። እሺ ብፁዕነቶ በጣም አመሰግናለሁ። አዲስ ከአጥቢያ ብናመጣ ኑሮ አዲስ በጀት ነበር የምንፈጥረው። ያ ደግሞ የተያዘ በጀት ስለሌለ በጀት ያለውን ሰው ግን ደግሞ አወዳድረን አመተናል። በጣም ግልጽ ነው። በዚህኛው አዲስ አበባ ሀገረ ስብከት ቀደም ሲል እርስዎ ባነሱት ዋና ዋና ክፍል ተፈጸመ፣ ተፈናቀሉ የተባሉ ብዙ የትግራይ ተወላጅ ከወቅታዊ ፖለቲካ ጋር እየተለነቀጠ ስራቸውን ያጡ፣ የተፈናቀሉ፣ ያዘኑ ብዙዎች ነበሩ። እነዚህ እኔ የማውቃቸው ራሱ ወደ ስራ የተመለሱ ብዙ አሉ። እንደው ትክክለኛ ቁጥሩ ይሄን ያህል ተፈናቅሎ ይሄን ያህል ተመለሰ የሚለው እጄ ላይ ቁጥሩ እንኳን ባይኖር በጣም ብዙ የተመለሱ እንዳሉ አይቻለሁ። ቢያንስ ደግሞ መፈናቀላቸው ግፍ እንደሆነ በቤተ ክርስቲያን በእርስዎ በመንበረ ፓትርያርክ ጠቅላይ ስራ አስኪያጅ ደረጃ አቋም ተይዟል። ይሄ የሚያስደስት ሆኖ ከነሱም ያገኘሁት ምላሽ ሆኖ እያለ የተፈጸመው ግፍ ፈጻሚዎቹ ግን ምናልባት የቦታ ለውጥ ሊኖር ይችላል። ገብርኤል የነበሩ ወደ ልደታ ሄደው ሊሆን ይችላል። ይሄ ያላስደስታቸው ሊኖር ይችላል። ከሞላ ጎደል ግን ወደ ቤተክርስቲያን መዋቅር የተመለሱ በመመለሳቸው ደስ ያላቸው አሉ። የፈጸሙባቸው ሰዎች ላይ ግን ፍትህ ሲሰፍን አላዩም። ይሄ እንደ ቅሬታ ሲነሳ ያለው በተጎጂዎቹ ለፍትህ ግን እነሱን ስራ ከመመለስ ይሄን ያደረጉ ሰዎችን ስራ ከማንሳትና እዚህ ቆይ ከማለት በዚህ ምክንያት በዚህ ህግ ትጠየቃለህ የተባለ አለ ወይስ የታሰበ? እግዚአብሔር ይስጥልኝ። የተፈናቀሉ በጣም ብዙ ናቸው። እንደው በግምቱ ሳይሆን በአነጋገር ልማዳችን አለ አይደል? ከዚህ በላይ በምንለው ያዘው 500 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት በአስተዳዳሪነት፣ በጸሐፊነት፣ በቁጥጥርነት፣ በቀዳሽነት፣ በአዋዳሽነት ይህ ነው ኃጢአታቸው ሳይባል ታግደዋል፣ ተሰናብተዋል። እነሱን ለመመለስ ቅዱስ ሲኖዶስ ከአንድ ጊዜ 2-3 ጊዜ ውሳኔ ሰጥቷል። ከመጣሁም በኋላ የቅዱስ ሲኖዶስን ውሳኔ ተግባራዊ ማድረግ ከሚመለከታቸው ክፍሎች አንዱ ስለሆንኩኝ ሞክረናል። ከሞላ ጎደል የተወሰኑ ናቸው የሚቀሩት። አሁን እሱ ብቻ አይደለም። ቅዱስ ሲኖዶስ በወሰነው ውሳኔ መሰረት የተቋረጠው በጀታቸውም ከተቋረጠበት ጊዜ ጀምሮ ደሞዛቸው እንዲከፈላቸውም እየተደረገ ነው። የተከፈላቸው አሉ፣ ያልተከፈላቸው አሉ። በዚህ ምክንያት ቤተክርስቲያናችን ብዙ ኪሳራ ውስጥ በብዙ ሚሊዮኖች ወጪ አውጥታለች። በብዙ ሚሊዮኖች እርግጠኛ ቁጥሩን አሁን ለመጥቀስ እርግጠኛ ሆኜ ወደፊት ስለምመለስበት በብዙ ሚሊዮኖች፣ አንደኛ በቅዱስ ሲኖዶስ ውሳኔ መሰረት ይከፈል ተብሎ እየተከፈለ፣ ሁለተኛ አንዳንዶቹ ፍርድ ቤት ከሰው በስጋዊ ፍርድ ቤት ውሳኔ እየተወሰነላቸው የቤተ ክርስቲያኒቱም ወይም የሀገረ ስብከቱ ፈቃድም ጥያቄ ሳያስፈልገው ከባንክ እንዲወስዱ የተደረጉ ብዙዎች ናቸው። ይሄ ትልቅ ስህተትና ሊደረግ የማይገባው በሃይማኖት ሰዎች የሃይማኖት ሰው የሃይማኖት መሪ ሆኖ ሊደረግ የማይገባው ነውርም ነው። አንዱም ወደዚያ እንድንገባ ወደ ሀገረ ስብከቱ ቅድም የጎተተንም ይሄው ነው። አንዱ ይቆም ስንል እምቢታ ስለነበረ ቅጥርም ዝውውርም እድገትም ይቆምና መጀመሪያ የተፈናቀሉ ሰዎች ያለአግባብ ወደ ቦታቸው ይመለሱ ተቀባይነት ስላልነበረው ምንድን ነው በሚል ውሳኔ በውሳኔ እንድናየው የተገደድ ነው። ከዚህ አንጻር ነው ብዙ ነገሮች አሉ።
ለምን ውሳኔ አልተሰጠም? ሰዎችን ስራ መመለስ ወይም ደሞዛቸውን መስጠት ብቻ ሳይሆን ይህንን በደል በፈጸሙት ላይ ለምንድን ነው ፍትህ ያልተሰጠ ለሚለው ቅድም እኮ መለስኩት። እስካሁን አላለቀም። የመጨረሻውን የስነ ምግባር ኮሚቴ ወይም ዲሲፕሊን በሚል ቋንቋ የሚነገርለት እሱ እያጣራ ነው። አሁን የመጨረሻው አፋፍ ላይ ነው ያለው። ማን ምን ቅድም የተባለው በወል በጋራ በግል በተናጥል በመመሪያ ተቀባይነት በመመሪያ ሰጭነት እነማን ናቸው የሚለው እሱ እየተጣራ ነው። አልተጠናቀቀም። ፋይሉ አልተዘጋም። ፋይሉማ ቢዘጋ ኖሮ ያለ ደረጃቸውም ዝቅ ያሉ ተጠናቋልና እናንተ ሳይመለከታችሁ ነው፣ ተጣርቷል፣ ወደዚህ ተመለሱ፣ እናንተ ለንስሐ ፈቃደኞች ከሆናችሁ ንስሐ ግቡ፣ አይ ነፃነን ካላችሁ ይግባኛችሁን ጠይቁ፣ እኛም ደግሞ በህግ ፊት እንከሳለን። ይህ ነው የሚባልበት ቤተክርስቲያን በራሱ አሰራር ገና ነገ ይጠብቀናል። አልተዘጋም፣ አልተቋጨም። ምናልባት ሰዎች በሚያስወሩት ደረጃ ብዙ ሊሉ ይችላሉ። ነፃ ሆነን እንዲሆነን አንዳንድ ጊዜ ደካሞች ጥግ ፍለጋ ይሄዳሉ። ወይ በጎጥ ወይ በቋንቋ ወይ በሆነ ነገር በቃ አንድ የሆነ ነገር ፈልገው እዚያ ተጠግተው መከራ ሲያዩ ይታያሉ። ግን የማታ ማታ እውነት ይረታ ስለሆነ እውነቱ ሲወጣ ሁሉም ስለሚያው እኛ እዚያ ላይ ቦታም ስለሌለኝ ያንን ነው የሚመስለው። የቤተክርስቲያን ፍትህ በህግ መጠየቅ ሲባል ሰማለሁ። በቤተክርስቲያን የቤተክርስቲያን ግን ህግ በህግ መጠየቅ ማለት በወንጀል ነው። ፍትህ ውሳኔዋ ቀጭ ነው የሚባለው። ቅጣቷ ምንድን ነው? የቤተክርስቲያን ቅጣቷ አላት ቤተክርስቲያን። አንደኛ የሰራተኞች የምትመራበት ደንብ አላት። ያንን መሰረት አድርጋ በዚያ ትቀጣለች። ቅጣቱ ምንድን ነው? የወንጀሉ አይነት የደሞዝ፣ የእድገት፣ የማስጠንቀቂያ ወዘተርፈ ከደረጃ ዝቅ የማድረግ እድገት ስል ምንድን ነው እሱ አንቀጽ በአንቀጽ የሚጠቀስ ህግ አላት። ለንስሐ ማብቃት የሚጠቀስ ህግ አላት። ሰው ማድረግ የሚለው ነገር ይህ ሁሉ የማይመልሰው ደረቅ ወንጀል ከሆነ ደግሞ በስጋዊ ህግም ይከሰሳል። ያሱ በስጋዊ ህግ በሙስና በሚለው በተለያየ ነገር ሊከሰስ ይችላል። ቤተክርስቲያን ግን የመጀመሪያው ያንን ሰው ወደ እግዚአብሔር መመለስ በማወቅም ባለማወቅም በድፍረትም በስህተትም የሰራውን የሚጸጸት ከሆነ ለንስሐ ማብቃት የመጀመሪያ ስራዋ ነው። እምቢ እንጃ ሲል ደግሞ ህግ እንዲያይነት ይደረጋል ማለት ነው። ይህ አሁን ይህንኛውም በዚህ ህግ እንትን እንለዋለን ለማለት ስላልፈለግኩኝ እንጂ እዚህ ላይ ሁሉም ህጎች አሉ። እንደ ህገ ቤተ ክርስቲያን ሁሉም ነገር እነዚህ ህጎች አሉ። የአዲስ አበባን ጨምሮ ህገ ቤተ ክርስቲያን አለ፣ የሰራተኞች አለ፣ የሰራተኞች መተዳደሪያ ደንብ እዚህ አለ። በዚህ በሰራተኞች መተዳደሪያ ደንብ መግቢያ አለው። እያንዳንዱ ክፍት የስራ መደብ ስለማሳወቅ ይልና ዝም ብሎ ስራ አለ ተብሎ አይቀጠርም። ሰራተኛ እንዲቀጠር አስተዳደሩ ሲስማማበት ከ15 ቀን በፊት ማስታወቂያ እንዲወጣ ያደርጋል ይልና ሰራተኛው ይህ የተቀጠረ ሰራተኛ ደግሞ ሲያጠፋ በዚህ አይነት መልኩ እንዲህ ይቀጣል የሚል ይህ ህግ አለ። የሚፈጸመው የሚከናወነው በዚህ ህግ መሰረት እንጂ በግምትና በመላምት አይደለም። እሺ፣ የግል ፍላጎት ያላቸው ማህበራት፣ የወጣት ህብረት፣ የተለያዩ መንፈሳዊ ሚዲያዎች አሉ። ወደ ቤተክርስቲያን አስተዳደራዊ መዋቅር መጥተው የተመዘገቡ ማህበራት አሉ ወይ? ይሁንታስ ተሰጥቷቸዋል ወይ? አንዳንድ ጊዜ እነዚህ ሚዲያዎችና ማህበራት የቤተ ክርስቲያን ወኪል አንዳንዴም ደግሞ ቤተ ክርስቲያን አክለው በብዙ አያቸዋለሁ። መግለጫም ሲሰጡ ሲከራከሩም ከቤተ ክርስቲያን ተወረወረ ላሉት ጥቃትም መልስ ሲሰጡ አያለሁ። እነዚህ በቤተ ክርስቲያን መዋቅር እንደሌሉ ማቃቸው ስላሉ ነው ይህን ጥያቄ የምጠይቀው። ነገ ደግሞ ዛሬ ተከራካሪ ሆነው ቤተ ክርስቲያንን ይሄን መልስ ሲሰጡ ነገ ቤተ ክርስቲያንን ደግሞ የማይወክል ነገር አንድ ነገር አቋም ይዘው ቢመጡ ቤተ ክርስቲያን ምንድን ነው የምትሆነው? እንዲህ አይነቶችን ማህበራትና ሚዲያዎችን የምትመራበት የምትቆነጥጥበት ይሁንታስ የሰጠቻቸው አሉ ወይ ብዬ ነው። ብፁዕነቶ እግዚአብሔር ይስጥልኝ። ማህበራት ብዙ ማህበራት አሉ፣ በጣም በብዙ የሚቆጠሩ በቤተ ክርስቲያንም ያልተመዘገቡ በመንግስት ግን የተመዘገቡ ስራቸው ደግሞ ቤተ ክርስቲያን ላይ የሆነ ወይ አስጎብኚዎች ናቸው፣ ጉዞ ያደርጋሉ መንፈሳዊ ጉዞ፣ ወይ ደግሞ እንደ ስብከተ ወንጌል አቋቁመው አስተማሪዎች ናቸው፣
ቤተ ክርስቲያን ከምታውቃቸው ማህበራት ይልቅ የማታውቃቸው በጣም ብዙ ናቸው። በብዙ ነገር የተደራጁ። ይህንን ችግርን በማየት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማህበራት ማደራጃ መምሪያ ሊኖራት ይገባል ተብሎ ማደራጃ መምሪያውም በዚሁ ዓመት ነው የተጀመረውም የተከፈተውም መምሪያውም የተቋቋመው ማለት ነው። ምክንያቱም ችግሩ ስላለ አዲስ አበባ ብቻ በብዙ ሺህ የሚቆጠሩ አሉ። ወደ አህጉረ ስብከቱ ከወረድን በጣም በብዙ በጽዋ ማህበራት በወዘተርፈ። ስለዚህ እነዚህ ማህበራት እንደ መንግስት ከመንግስት ፈቃድ ጠየቁ። ግን ስራቸውን የሚሰሩባትን ቤተ ክርስቲያን አልጠየቋትም። ቤተ ክርስቲያን ደግሞ ማወቅ ነበረባት። ቤተ ክርስቲያን ማህበራት አሏት። ማህበረ መላእክት፣ ማህበረ ጻድቃን፣ ማህበረ ሰማዕታት፣ ማህበረ ቅዱሳን፣ ማህበረ ደናግል፣ ማህበረ መነኮሳት እያለች ከጥንትም ብዙ ማህበራት አሏት ቤተ ክርስቲያን በየዘርፉ ግን ለአንድ ዓላማ፣ ለአንድ ተልእኮ፣ ለአንዲት ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቆሙ ናቸው። ሁሉ መሳሳብ የለም፣ አልታዘዝም ባይ የለም፣ አላውቅህም የሚልም የለም። ተናበው ነው ሁሉም የሚሰሩ ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ። አሁን ግን እንደ መንግስት ስለሚቆጣጠር ፈቃድ ያወጣሉ። እንደ ቤተ ክርስቲያን ግን ምን አገባሽ እስከ ማለት ደረጃ ይመስላል። ምንም ፈቃድ የማይጠይቁ በዚያው ብቻ የወደዱትን ስራ የሚሰሩ ብዙ ማህበራት ስለነበሩ እነዚህን ማህበራት ለማሰባሰብ ቅድስት ቤተ ክርስቲያን አቅፋ እንድትይዛቸው በሩን መክፈት መቻል አለባት። ደንብም ማውጣት መቻል አለባት። መምሪያውንም ማቋቋም መቻል አለባት በሚል ቅዱስ ሲኖዶስ ወስኗል። ከዚህ ውስጥ የማህበራት ማደራጃ መምሪያውም አንዱ ደንብ ነው። እዚህ ውስጥ አለ፣ ሁሉን ያቀፈ ነው። ቤተ ክርስቲያን ሊጨርስ። እሺ ብፁዕነቱ ቀጥሉ። ስለዚህ ቤተ ክርስቲያን ይህንን ካቋቋመች በኋላ አሁን ስንት ማህበራት ተመዝግበዋል፣ ስንት አልተመዘገቡም ከተቋቋመ ጊዜ ጀምሮ እንደ እውነቱ መረጃው የለኝም። ምክንያቱም መምሪያ አለው። እስካሁን ድረስ ለእኔ የደረሰኝ የለም። ይምጡ ወይም ደግሞ ይጠና እያጠኑት እንደሆነ አውቃለሁ። ሊቀ ጳጳሱ የተመደቡት በሊቀ ጳጳስ ነው የሚመራው፣ የበላይ ጠባቂ ያሉ ሊቀ ጳጳስ። ስለዚህ እያንዳንዱ ጉድለት እንዳይኖረው ትክክለኛ ስራ እንዲሰራ እየሮጡ እየደከሙ መሆኑን አውቃለሁ። ሪፖርቱም አለኝ። ግን ስንት ማህበራት ተፈቅዷል አልተፈቀደም፣ ወይም ስንቶቹ በጅምር ላይ ናቸው ያሉት የሉም የሚለውን እርግጠኛ አልሆንም። መግለጫዎች የሚያወጡ በየራሳቸው መንገድ የሚሉ ዛሬ ላይ ያን ሲያደርጉ ነገስ ላይ ሌላ ቢሉ ችግር አያመጣም ወይ የሚለው በትክክል ሁልጊዜም ተናቦ የማይሰራ ስራ ችግር ያመጣል። መሪና ተመሪ ተስማምተው አንድ ሆነው መክረው ዘክረው የማይደረጉ ነገሮች ችግር ያመጣል። ቅዱስ ሲኖዶሱን ሳይቀር ተቃውሞ መግለጫ ያወጣሉ፣ ችግር ያመጣል። ስለዚህ ይህንን ደግሞ እኛ እየነገርን ያለ ነው። እኛ እንቅደም፣ ቤተ ክርስቲያኒቷ ትቅደም። ማህበራት ልጆቿ ከሊቃውንቱ ጀምሮ እስከታች እስከ አጻዊ ሆዱ እስከ በርዘጊ ከፋቹ ድረስ አብረን ተናበን እንሄድ ነው መልእክቱ። ተልእኮም ይህን ነው ስንል ይኖር ነው። ከሆነ ጊዜ ጀምሮ በተለይ ባሳለፍነው ጊዜ እኛ እንቅደም። ቤተ ክርስቲያን ሳትወስን፣ ቤተ ክርስቲያን ይሁንታ ሳትሰጥ፣ ሁሉም በየፊናው መግለጫ የሚሰጥ ከሆነ፣ ሁሉም በየፊናው የይሁን የሚል ከሆነ ቤተ ክርስቲያኒቱ ባለቤት የለሽ ትሆናለች። እኛም እንቸገራለን። ተናበን እንሂድ ነው። ተናቦ አለመሄድ ችግር ያመጣል። አንደኛ ኃላፊነት የሚወስድ ክፍል አይኖርም። አንድ ነገር አንድ መግለጫ ቢሰጥ ለምሳሌ ባለፈው ማየት እንችላለን። የማህበረ ቅዱሳን ሚዲያ የቤተ ክርስቲያኒቷ ልሳን ነው። መግለጫ ሰጠ ተብሎ ተዘግቶ ነበር። መጀመሪያ ላይ ምክክሮች ቢኖሩ ከመምሪያው ጋር ያ መግለጫ በማህበረ ቅዱሳን ብቻ አይደለም መሰጠት ያለበት፣ በሕይወት ስም መሰጠት ነበረበት። ሁሉም አንድ አቋም ይዘው ይሰጣሉ መግለጫውን። ከዚያ በኋላ የመጣውን ነገር እኛንን መቀበል ያለብን። እኔ በተለይ እኔ መሪው ወይም ደግሞ ከኔ ጋር በኩልነት ያላቸው ከፍ ካለ ቅዱስ ፓትርያርኩ ከፍ ካለ ቅዱስ ሲኖዶሱ አለመናበባችን ግን የተነጣጠልን እንድንሆን አድርጎናል። እንደገና ጽፈን ነው የተከፈተው። በዚሁም አመስግነናል።
በሌላ መልኩ መግለጫ የሰጡ ልጆቻችን ለዚች ቤተክርስቲያን ጠበቆች የምንላቸው ልጆቻችን ናቸው። አሁን በስር ላይ ያሉት በማረሚያ ቤት ያሉት እውነት ለመናገር በጣም አብረው የሚሮጡ ለቤተክርስቲያን ደህንነት፣ ለቤተክርስቲያን ሰላም። ሌላውን እኔ አላውቅም። እኔ የማውቀው እዚህ ቤተክርስቲያን ላይ የማየውን ነው። ግን መግለጫ ሰጣችሁ ተብለው እስካሁንም ድረስ ያው ማረሚያ ቤት ላይ ነው ያሉት። እኛም በመክሮም ሆነ በሌላ መልኩ ችግራቸው ተጠንቶ ይፈቱልን እያለ ቤቱታ እያቀረብን ነው። ዝም አላለም። ግን ተናበን አለመሄዳችን ለያይቶናል። ተናበን ብንሄድ መጀመሪያ እኔ ነኝ መግባት ያለብኝ። እኔ መሪው እዚህ ቁጭ ብዬ ከኔ በታች ሌላ ሰው እንዲገባ አልፈቅድም። ፈራሁ ካልኩኝ መልቀቅ፣ ደፈርኩ ካልኩኝ እውነት እንደፍሬ መስራት እንዳለብኝ አምናለሁ። ካልተናበብን ግን ሁልጊዜም የሚመጣው ይሄ ነው። ስለዚህ በሙሉ ልብ እንዳንነጋገር ያደርገናል። መግለጫዎች አልተሰጡም ማለት አይደለም። ባለፈው ብዙ ወሬዎች ተወርተዋል። ብዙ ወሬዎች እንደውም እኛን እንደ ጥገኛ የማድረግም ሌላ ስም የመስጠትም አንዳንድ ጊዜ አለመናበብ ብዙ ፈተናዎች ውስጥ ያስገባሉ። እነዚያን ለእግዚአብሔር እየሰጠን እግዚአብሔር ያስተምር እያልን የምናልፋቸው ይሆናሉ። ማህበራት ግን ወደፊት በእርግጠኛነት መናገር የምችለው ቅዱስ ሲኖዶስም ትኩረት የሰጠበትና ወደፊትም የሚሰጠው ነው። ቤተክርስቲያን የምታውቃቸው ተናበው የሚሰሩ በልጅነት እያንዳንዱ ማህበር የመረጠውን ድርሻ መርጦ ከሊቃውንት ጉባኤ ጋር ጥናት ምርምር ከሆነ ከሊቃውንት ጉባኤ ጋር፣ ሐዋርያዊ ጉዞ ከሆነ ከገዳማት ከሆነ ከገዳማት መምሪያ ጋር፣ የሰንበት ትምህርት ቤት ስልጠናዎች ምናምኖች ከሆነ ከሰንበት ትምህርት ቤቱ ማደራጃ መምሪያ ጋራ በየዘርፉ ካሉት ጋራ እየተናበቡ በነፃነታቸው እንዲሰሩ ፈቃድ ተሰጥቷቸው ቤተክርስቲያናቸውን እንዲደግፉ ቤተክርስቲያን በሯን ከፍታለች። ይህ ነው። ከሌሎች ከአኃት አብያተ ክርስቲያናትም መማር መቻል አለብን። ከላይ እስከታች ስንናበብ ጉድለት የለም፣ ፍጹምነት ነው ያለ፣ ጥርጥር የለም። አሁን እኮ ነገሩ ተገላብጦ መካሪ ዘካሪው ማን ነው የሚሆነው? አስጠንቃቂውም ከታች ያለው ቅዱስ ሲኖዶሱን ሲያስጠነቅቅ ወዮም ሲል መቼም እንደ ቅዱስ ሲኖዶስ ዕዳ የገባ የለም። እንደ ሊቃነ ጳጳሳት የተፈተንበት ጊዜ የለም። እኛም አላወቅንበት። በእርግጥ የእኛም አያያዝ ይሆናል። እግዚአብሔር ይማረን። ስለዚህ እሱ በስነ ስርዓቱ እንዲሄድ ጥረት እያደረገ የማህበራት አንዳንድ ሚዲያዎችም የበላይ ጠባቂ ሊቃነ ጳጳሳት አሏቸው። እነዚህ የበላይ ጠባቂ ሊቃነ ጳጳሳት በቅዱስ ሲኖዶስ የታወቁ ናቸው ወይ? ሆኑ ተብለው የተመደቡ ናቸው ወይ? ካልሆነስ አንድ ሊቀ ጳጳስ የግል ሚዲያ የበላይ ጠባቂ ሆኖ ልክ የግል ሚዲያ ያለው ሊቀ ጳጳስ እስኪመስል ድረስ መሆን ይቻላል ወይ በቤተ ክርስቲያን? እሱ ይለፈኝ። እሺ፣ ምክንያቱም አካሄድም ስለገባኝ እሺ፣ የግል ሚዲያም የለኝም እንዲኖረኝም አልፈቅድም።